አፍጦ ያየኛል። እኔም ተፋጠን መኪና ውስጥ ቁጭ አልን ማለት ነው ከኋላ። ከዛ ይዘውኝ ማዕከላዊ ገቡ። ማዕከላዊ ማለት ወደ ማዕከላዊ እዚያ ወደ ሰሜን ሆቴል። ያሳ ሰሜን ሆቴል፣ ሰሜን ማዘጋጃ እና ልክ ማዕከላዊ እንደገባው ማታ ከአንድ ቀን በፊት ሲጨብሱ የማውቃቸው ልጆች ብር የሚበትኑ በጣም ፍትት ያሉ ልጆች ነበሩ። የዛኔ አንድ ጀማ ናቸው እነሱም ግዳጅ ነው የሚሰሩት ምናምን። ያው ስማቸው ሲነሳ ነው እንጂ እኔ ዲፕሊ እንትን አላቸውም እና ውስጥ እነሱም ከነጨብሲያቸው ምናምን ነገር ገና አልተፋታቸውም አሉ። እና ይሄ ነገር ህልም ነው ምንም ናምነስሩ ላይ ነው ያለሁት። እኔ ላስብም ፕሮሰስ ማድረግም አልቻልኩም። እና እንትን ላይ አይደለሁም፣ ይሄ ጥርጣሬ ላይ ነኝና ህልም ላይ ያለ ነው ይመስል በለው እንደዛ። ጭራሽ እነሱን ሳገኛቸው ደግሞ የበለጠ ገና ጭፈራ ቤት ነው እንዲያለሁት ምናምን አይነት ነገር ወይ ስካሩ ነው ወይ። ምክንያቱም ነገሮች በዚህ ፍጥነት እንትን ነው ዩተርን ነው የወሰዱትና ምርመራ ክፍል እየጎተቱ አስገቡኝ ማለት ነው። ቁጭ ብያለሁ። እየመጡ በር እየከፈቱ ያዩኛል መርማሪዎቹ። ይሄ ነው ምናምን ይቺ ናት ምናምን ያለ አንዳንዱ። ከዛ በኋላ አንድ መርማሪ መጣና እንኳን ደስ አለህ ምናምን ነገር ብለው እንትን አሉት፣ ጨበጡት ምናምን ነገር። እሱም ይሄውስ በጣም ሾክድ ማለት ነው ሲያየኝ። ለምንድን ነው እንኳን ደስ አለህ ምናምን? አይ ቲንክ ኬዜን የያዘው እሱ መሰለኝ። ዋንስ ክትትል ከጀመሩ በኋላ እና ለፍቷል። ስንት ስልክ እየጣልኩኝ አንዴ ጅጅጋ አንዴ ባህር ዳር ምናምን ሄዶ ይሆናል። አሁን ሰውዬ ወይ ትራክ አደረኩ እያሉ ማለት ከባድ 4 ዓመት እንግዲህ ከ4 ዓመት ውስጥ እነሱ እንኳን ክትትል ከጀመሩ ኦልሞስት 2 ዓመት አካባቢ እንትን ብሏልና ለፍቷል። ሰውየው የልፋቱን ውጤት ፍሬ አፍርቶ የልፋቱን ውጤት ሲያይ ሜቢ ማደግ በነበረበት ልክም ላያድግ ይችላል። ኬዞችን ቶሎ ቶሎ ሶልቭ ማታረግ ከሆነ ብቻ ግን በጣም በግርምት ነው ሲያየኝ የነበረው እና ቁም ምናምን ብሎ እየዞረ ነው ያየኝና ይሄ ነው በቃ ግራ ገብቶታል። ገብቷል። እንደዚህ አይነት ነገር ደግሞ የዋን ማን ሾ ምናምን አይነት ነገር አይመስልም፣ የተደራጀ ነው ብሎ ነው ሲያስብ የነበረውና ከዛ በኋላ ቀጣ ወደ ጥያቄ ገባን ማለት ነው። ቃል ወደ መስጠት። ከዛ በኋላ ግን ወንድም ምን ይሰራ ነበረ እዛ መኪና ውስጥ? ኦኬ ወንድሜ ባለቤቱ ነች። የመጀመሪያ ባንክ ስቀጠር ንግድ ባንክ ስቀጠር ምስራቅ ጎጃም ዋሶና ከባህር ዳር እንትን ያልኳት የወንድሜን ባለቤት ነው የወንድሜ ሚስትና ከዛ በዛ መሃል ታስራለች። እኔ አንዴ ዋንስ ፋይንድ አውት ካደረጉ በኋላ ማንነቴን እየዞሩ በሚያፈላልጉበት ሰዓት ቀጥታ ወደዛ ተሄደ። እሷ ታሰረች። ቤተሰብም ተጠይቀዋል። ወንድሜም ትንሽ እንትን ብሏል እና ከዛ በኋላ ይሄ ቻው ያልኩበት ሞመንት ቤት ደውዬ ልሄድ ነው ብዬ ማዘር ጋር ስደውል ማዘር ቀጥታ ከደወለልሽ ወይም ደግሞ ኮንታክት ካረግሽው አሳውቂኝ ስላላት እሷ ደውሎ ነበር ብላ ከነገረችው በኋላ ነው ወንድሜ ነው እንትን ያለኝ እንጂ አሁን ይሄ መርማሪው ራሱ በሱ እንትን አይደለም፣ በሱ ጥረት ምናምን ሳይሆን ወንድሜም እያፈላለገኝ ነበር እና በዛ ምክንያት ኮንግራ ምናምን እየተባለ የገባው መርማሪ ኢንቮልቭድ አልነበረም ማለት ነው ያንተ መያዝ ላይ? እሱ በምንም ኢንቮልቭድ አልነበረም ማለት ወንድሜ ነው ሲያፈላልገኝ። ከዛ በኋላ መደወሌን አውቆ ወደ ቤት እንደደወልኩ እናቴ ስትነግረው በራሱ የህግ አካላት አድርጎ ነው እንትን ያስባለኝ እንጂ የመርማሪው ኢንቮልቭመንት አልነበረም። ምን አይነት ስሜት ላይ ነበር በዛ ሰዓት? በማለት በተያዝኩበት ቅጽበት ወይስ በዛ በምርመራው አካባቢ? በቃ ኦልሬዲ እንትኑ ከህልም እንዳልሆነ አወቅ ምናምን ወይሮፍ አረገ። በረራ ቀኑ እንደደረሰ አውቃል። ኦልሬዲ ከሀገር ወጥተህ ሌላ ህይወት ልትጀምር ነበረ። እሱ ኦፖርቹኒቲዎች በሙሉ በወንድም ምክንያት መበላሸቱን ስታውቅ
እኔ መጀመሪያ አሁን ይሄንን ራሱ ከወጣው በኋላ ነው እንዴት ነው የሚለው። ምክንያቱም ኢቨን ገብቼም እሱን ወደ በኋላ እመጣልሃለሁ። በሰዓቱ የነበረኝ ፊሊንግ ግን በጣም የተደበላለቀ ነው ማለት የሆነ እውነት አይመስልህም። ገብቷል ምንድን ነው እየተፈጠረ ያለው ምናምን የሚለውን ነገር ምንም ሴንስ ሊሰጠኝ አልቻለም። ዋንስ ወደ ምርመራው ፓርት ላይ ከገባው በኋላ ግን ሙሉ በሙሉ ወደዛ ነው ፎከስ ያደረኩት። እንዴት ያዝኩ ምናምን የሚለው ነገር ራሱ እያሳሰበኝ አልመጣም በሰዓቱ። ያው ብስጭት ይኖራል ፎር ሹር፣ ግን ምርመራው ላይ በጣም ትኩረት ወደዛ እንዳታስብ ያደረግህ ነበር የምርመራው አካሄድ ማለት ነው። አሁን እንደዛ ምልህ ለመሰለ ያው ግርፊያ የቀላቀለ ምርመራ ተጀመረ ማለት ነው። እና አንደኛ እነሱ ያሰቡት ከውስጥ ኮዱን ከምናምኑን የሚሰጠው ሰው አንደኛ ኢንሳይድ ማይንድ ከባንክ ይኖራል ወይም ደግሞ ብቻ ዞሮ ዞሮ ብቻውን አይደለም የሚል ነገር ነው ድምዳሜያቸው። ቃሌን ሰጥቻለሁ ኦልሬዲ። ግን ይሄ አሁን ቅድም ላንተ የነገርኩህን ነው ሙሉን የሰጧቸው ለነሱም ተመሳሳይ ሙሉን ስቶሪ ነው የነገርኳቸው፣ ምንም ሳልጨምር ሳልቀንስ። መመታቱን አልፈለግኩትም። ስንት ቀን ተገረፍክ? 3 ቀን ገረፉኝና 4ኛው ላይ በቃ ስም ጠራውላቸው ዝም ብዬ አሜሪካን ግቢ አካባቢ ምናምን ብዬ አንድ ቴዲ የሚባል ልጅ እና ሚኪ የሚባል ልጅ አንዱ ራስታ ነው ምናምን ብዬ የሆነ ካራክተር ፈጥሬ እንትን አልኳቸው። ከዛ እጄ ላይ ሰንሰለት አስገብተው መኪና ውስጥ አስገብተው ሄድን። ሲቪሎች ምናምን እንዲንቀሳቀሱ ተደረገ። ወደዛ ወደ አይ ቲንክ ወደ አካባቢው ጣቢያ ተነግሮ እንደዚህ አይነት ሰዎች አሉ ተብሎ ምናምን የሚጠረጠሩ ካሉ ምናምን ብቻ ተከበበ በሲቪል ሰፈሩ። እኔ መኪና ውስጥ ነኝ፣ የኔ መርማሪ ደግሞ ከኔ ጋር መኪና ውስጥ ነው። እና ቅያስ ለቅያስ ምናምን አዞርኳቸው የተወሰነ። እነሱም በዚህም በዛም አሉ። መጨረሻ ላይ ቀልድ ነው እንደያዝከው ምናምን ነገር አለኝ። ብቻችንን መኪና ውስጥ ሆነን ሌሎቹ እዚህ እዛ እንትን እያሉ በሬዲዮ ምናምን እንትን እያለ ነው እሱ መመሪያ እየሰጠ። ከዛ ነገርኩት እንዴ ምን ላርግ በቃ ያለው ከአንድ እስከ እስከ ትክክለኛው የሄድኩበት መንገድ እንደዚህ አድርጌ ነው። ደግሞም እጃችሁ ላይ ያለው ማስረጃም እሱን ይገልጻል። አይዲውን ራሴ እንዳዘጋጀሁት፣ ከዛ በኋላ ደግሞ ይሄ ኮዱን የምቀበልበት መንገድ ሴንስ በሚሰጥ መልኩ እንዴት ስሙን አልተር እንደማደርገው፣ በዛ ላይ ብር እንኳን ሳወጣ ተለቅ ያለ ብር ሲሆንና ትንሽ ብር ሳወጣ ያለው ለቀጣይ ስራ ያለኝ ጊዜ ርቀት ማለት በዛ ያለ ብር ሲሆን ቶሎ ላልመላለስ እችላለሁ ባንክ፣ የተወሰነ ጊዜ ቆይታ ይኖረኛል። አነስ ያለ ብር ሲሆን ደግሞ በዛው ልክ ቶሎ እመለሳለሁ። እና እሱን አስረዳሁት እና ሰውየው ፖሊሱ አመነ። ከዛ በኋላ ወደ ማዕከላዊ ተመልሰን ሄድን ማለት ነው። ከዛ በኋላ ዱላውም ቆመ። ያው ሌሎች እስረኞች ነበሩ እዛው የሚገረፉ ምናምን ነገር። የምታስታውሳቸው አሉ በሰዓቱ የነበሩ የሚታወቁ ሰዎችም ወይ የተለያዩ ነገር ሰርቶ የገቡ? አብዛኛው የፖለቲካ እስረኛ ነው የነበረው የዛኔ። አሁን እንኳን ዞን 9ኞች ነበሩ። ለምሳሌ እነሱ እንትን ብሎገርስ ናቸው። ዞን 9 አታስታውሳቸውም ወይ? አልነበርክም የዛኔ? አዲስ ነው። ኦኬ ይጽፉ ነበር ብዙ ብሎግ ላይ። ከዛ ደግሞ ለዓለም አቀፍ ለአምነስቲ ለጋዜጠኞች መብት የሚቆረቆሩ ሲፒጄ ምናምን የሚባሉ እንትኖች የኢትዮጵያን መንግስት ዴሞክራት አይደለም ወይም ደግሞ አምባገነን ነው ምናምን እያሉ የህዝቡን እንትን ብሶት ይጽፉ ነበር። ከዩኤስ መንግስት ጋር ከኦባማ አድሚኒስትሬሽን ጋር የተለያዩ ኢሜሎችን ይጻጻፉ እንደነበረ እና የሀገርን ለማተራመስ ምናምን የሚል የኢንሳ መረጃ እንደያዘባቸው ምናምን ይወራ ነበር እዛ ውስጥ። ከዛ ውጪ የሆኑ ቻይኖች ነበሩ ሶማሊያ ክልል ነዳጅ ቁፋሮ ላይ የነበሩ የተገደሉ፣ በእነሱ ግድያ የተጠረጠሩ፣ በሽብር የተጠረጠሩ ከኦብነግ ምናምን ከሶማሊያ የመጡ ነበሩ።
ኦነግ ዘጭ ነበር። ግንቦት ሰባት አርበኞች ግንቦት ሰባት የዛኔ መንግስት በቃ ይሄ ሚዲያውን በጣም የሚያስጨንቅበት ጊዜ ነበር እና የተወሰኑ ባለሀብትና ሚዲያ በብዛት የታሰረበት ታይም ላይ ነበር እና ብዙ ባለሀብቶች በዛ ወቅት ታስረው እንደነበረ ሰማ ነበረ። ዞን 9 ግን ለምንድን ነው ስማቸው ዞን 9 የነበረው? ዞን 9 ቃሊቲ እስር ቤቱ 8 ዞን ያለው ከ1 እስከ 8 ነው። ዞን 1 ዞን 2 እያልክ ማለት ነው። እና ዞን 9 ማለት ይሄ ነዋሪው የኢትዮጵያ ህዝብም ዞኑ ማለት ግቢው ሰፋ እንጂ እስር ቤት ውስጥ ነው ያለው የሚለውን ኢሜጅ ፖርትሬት ለማድረግ ነው ዞን 9 ያሉት። እነሱ ወጣቶች ናቸው። እነሱ ነበሩ ማስታውሰው እና ያ የተወሰኑ ባለሀብቶች ምናምን ነበሩ። ስለዚህ ማዕከላዊ በአጠቃላይ ምን ያክል ጊዜ ቆየ ማለት ነው? ማዕከላዊ 6 ሳምንት ነው ማለት 1 ወር ከ15 ቀን ቆይቻለሁ። መጀመሪያ ይሄ ኦልሬዲ ካመንኩ በኋላ ቃሌን ከሰጠው በኋላ ይሄ አሜሪካን ግቢ ካዞርኳቸው በኋላ በንጋታው ፍርድ ቤት አቀረቡኝ። ከዛ በኋላ ፍርድ ቤት ከሄድን በኋላ ፖሊስ ማስረጃ እስከ 7 ድረስ የ7 ቀን ጊዜ ይሰጠኛሉ ተፈቀደላቸው። ከዛ በኋላ ተመልሰን ማዕከላዊ ገባን። ከዛ በ7ኛው ቀን ስንመለስ ድጋሚ ሙሉ የተሟላ ማስረጃ ስላልያዝን ተጨማሪ 7 ቀን ጠየቁ። 7 ቀኑ ተፈቅዶ በቀጠሮ የቀን ድጋሚ ስመለስ አቃቢ ህግ ተጨማሪ 14 ቀን ጠየቀ፣ መረጃ እስኪጠናቀር ድረስ በሚል ማለት ነው። ግን በፍርድ ቤቱ ፈቀደላቸው። በ3 ቀን ውስጥ ግን ክስ እንዲቀርብ አትሊስት የክሱ አይነት እንዲነበብ የሚል ትዕዛዝ ሲያዙ እኔ ይግባኝ አመለከትኩ ማለት ነው። እና ይሄኛው የት ፍርድ ቤት ነበር ይሄ ሁሉ ሲፈጠር የነበረው? ልደታ። ከዛ ይግባኝ የነበረው 5 ኪሎ ከፍተኛ ፍርድ ቤት የገንዘብ ሚኒስቴር ሄድሮ የነበረው አካባቢ አሁንም እዛው። እና እዛ ሳመለክት ክስ ያልተመሰረተበት ሰው ይሄን ያህል ጊዜ እንዴት ታቆያላችሁ ተብሎ በ12000 ብር ዋስ ከውጭ ሆኜ እንድከታተል ተወሰነ። ጓደኞቼ ነበሩ፣ የወሎ ሰፈር ጓደኞቼ መታሰሬን ሰምተው እየመጡ የሚጠይቁኝ ነበር። እንደዚህ ቀጠሮ ላይ የሚከታተሉ ነበር እና የዛኑ ቀን ሄደው ሰፈር ተሰብስቦ ገንዘብ አስገቡ ማለት ነው። ከዛ እንግዲህ የዋሱ ብር ሞላ። የዋሱ ብር 12000 ብር በ12000 ብር ዋስ ነበር የተባለው። ልወጣ ጫሜን አድርጌ አላሰርኩትም፣ ቀበቶዬን እያረኩ እያለ መርማሪ ተመልሶ መጣና አንተማ የትም አትወጣትም ቀልደኛ ምናምን ነገር ብሎ እየሳቀ ይዞ መልሶ አስገባኝ። ማለት ገብቶታል። በወጣ የክሴ ክብደትም ድጋሚ ከውጭ ልጠፋ እንደምችል እርግጠኛ ነው። እኔም እንደዛ ነበር ሀሳቤ። ኮምፕሊትሊ ራሴን ቀየር የሚሆን ምንም ቢሆን ራሴን ለመሰወር ነበር ሀሳቤ። እና ከዛ በኋላ እሱ አስቀረኝ። ከዛ ሌላ ክስ አለብህ ምንም አታመጣም፣ ገባ ዋስትና ገንዘብ አስገብተህ ከበር ትመለሳለህ። ከዛ በመጨረሻው ቀጠሮ ክስ ተመሰረተብኝ። አይ ቲንክ አንቀጹ ሁላ 379 1 ሀ በሚል ሐሰተኛ ሰነድ የመንግስት ሰነድ እና የወታደራዊ ሰነድ ማዘጋጀት የሚል ነው። ከ1 ዓመት እስከ 15 ዓመት ያሳስራል ይላል። እጃቸው ላይ ያገኙት እንትኖች ሶሊድ የሆኑ ማስረጃዎች 3 ብቻ ማለት ከባንክ የተላከላቸው ማለት ነው። 3 ክስ ነው ያዘጋጁብኝ። ከዛ በሁለተኛው ቀን ክስ በተመሰረተብኝ በሁለተኛው ቀን ወደ ቂሊንጦ ተጫንኩ ማለት ነው። ቂሊንጦ የምታውቀው ከሆነ እዚህ ዩኒቨርሲቲ አስቱ ዩኒቨርሲቲ ጊዜያዊ እዛ ሆነ ፍርድ ቤት የምትከታተልበት ማለት ነው። እና ከቂሊንጦ ሆኜ ፍርዴን እንግዲህ እየተመላለስኩ እከታተል ነበር። መሀል ላይ በዚህ ሰዓት ቆይ ጠበቃ አንተ አፎርድ አደረግ ወይስ የመንግስት ነበር የምትጠቀመው?
ጠበቃ የመንግስት ነበር ማለት አፎርድ ማድረግ አልችልም ነበር በሰዓቱ እንደምታውቀው ሁሉም ኤቭሪቲንግ እንትን ተብሎብኛል ሲዝ ተደርጓል የነበረኝም ገንዘብ እና ፍርድ ቤት ከኔ ጋር ሲመላለስ የነበረ አንድ ሰው እዛ የተቀራረብን መላም ነገር ገንዘብ ነበረው ለምን እንደዚህ ይሄ እኮ ያዩታል እስር ቤት በነገራችን ላይ ህግ ላይ በጣም ፍርድ ቤት በተመላለስ ቁጥር ሉፕሆል መከራከሪያ ነጥብ ይሁን ምናምን ዱርዬው ነው የሚነግርህ እዛው ያጠኑታል ህጉን በደንብ እና ለምን በዚህ በኩል ምናምን ነገር አለኝና ከዛ ጠበቃ የመንግስት እንደሆነ ከነገርኩት በኋላ ስለዚህ በዚህ ሰዓት አንተም ያኔ ህግ ተምሬያለሁ ብለኸኝ ነበር አይደል? ቅድም የትምህርቱ ጠቅመዋል በዚህ ሰዓት? አዎ በደንብ ጠቅሞኛል ትምህርቱ። ግን ዞሮ ይሄ ነገርየው በሶስት ቦታ ወንጀል ሰርቷል ከሶስት ባንክ የሚለው ክስ በኋላ ላይ እየጨመረ መጣ። ሰውየው መኪና ውስጥ ወደ ቂሊንጦ እየተመለስን እኔ ጠበቃ ጎበዝ ጠበቃ አለኝ የኔ ጠበቃ ለሱ ከፍልልሃለሁ አለኝ። ከዛ በራሴ ጠበቃ መከራከር ጀመርኩ ማለት ነው። እሱ ባቆመልኝ ጠበቃ ሁለት ጠበቃ ሶስተኛ ነው ራሴ እያወራን እንትን እያልን መከራከር ጀመርን። ፍርድ ቤት መመላለስ ከዛ ቂሊንጦ ተመልሶ ከማዕከላዊ የነበሩት ከኔ ጋር የነበሩት በፖለቲካ የታሰሩትም ይሁን በሌላ ወንጀል ቂሊንጦ ነው የሚመጡትና ክስ እንደተመሰረተባቸው ከነሱ ጋርም ያን ያህል አልከበደኝም ነገርየው። ቀስ እያልኩ እየለመድኩት አይነት ነገር መጣው። ከሰው ጋርም ኢንተራክሽን ምናምን ነው። በዚህ ሰዓት ተፈረደብህ ማለት ነው? ኖ ፍርዱማ ቂሊንጦ ከተፈረደብህ በኋላ ትዞራለህ። እየተከታተልኩ ነው ፍርድ ቤት እየተመላለስኩ ቀጠሮች ይሰጣል ለውሳኔ ለምናምን ነበሩ። እዛ ማዕከላዊ የነበሩት ፖለቲካል ፊገሮችም እዛው ቂሊንጦ ባለሀብት የታሰረበት ጊዜ ነበር። የዛኔ ካስታወስክ በጣም ትልልቅ ባለሀብቶች የታሰሩበት እነሱም ቂሊንጦ ነበሩ። የተወሰኑት ደግሞ ተፈርዶባቸው ወደ ቃሊቲ የተጫኑ ነበሩና በሰዓቱ አሁን የመጀመሪያ ማዕከላዊ በአንደኛው ፍርዴ አሁን 3 ነበረ ያቀረቡብኝና ለውሳኔ ሲሄድ 3 ዓመት ተፈረደብኝ። 3 ዓመት ተፈረደብኝ። ከዛ ተከስሼባቸው ገና ውሳኔ ያልተሰጠባቸው 2 ፍርዶች ይቀሩኛል። ቀጠሮ ተሰጥቶኛል ለሁለቱም። የሆነ ቀጠሮ በሌለኝ ቀን ስሜ ተጠራ ማለት ነው። እና ስሜ ተጠርቶ ምንድነው ስል ፍርድ ቤት ቀጠሮ አለብህ። ኧረ እኔ ዛሬ እኮ አይደለም አለብህ ምናምን ተብዬ ሄድኩኝ። 13 የተለያዩ ክሶች በኤፎር ካርቶን መያዣ አምጥተው ቁጭ አደረጉልኝ። ደስታዎቹ ተጠራቅመው የሚያዙበት ካርቶን ደስታዎቹ 5 ደስታ የሚይዘው ማለት ነው ካርቶን 13 ተጨማሪ እንግዲህ አንዱ ተፈርዶብኛል 3 ዓመት 2 ይቀሩኝ ነበር። ከዛ 13 ሲጨምሩ 15 ይቀረኛል ማለት ነው። እና ያኔ ሙሉ በሙሉ በቃ ተስፋ ቆረጥኩ። ቢያንስ 6-7 ዓመት እንኳን ምናምን ብዬ አስቤ ነበር በሶስቱ። እና ያከሳሳቸው አይነት ደግሞ ፎር ኤቭሪ ብራንቹ ይክሰስህ። እኔ አሁን ማለት ራሱ ወይ አንድ ተቋም ስለሆነ ባንክ ራሱ አንድ ባንክ ሳይሆን እንደ ብራንች ሳይሆን ራሱ ባንኩ ውድመት በማድረስ ምናምን ብሎ ጉዳት በማድረስ ብሎ ይከሰኛል የሚል እንትን ነበር። እኔ ስከራከርበት የነበረው ፖይንት አንዱም እሱ ነበርና 13 ክስ ሲጨመር ሙሉ በሙሉ ተስፋ ቆረጥኩ። በቃ እድሜ ልክ ሊሆን ነው ነገርየው ቆይተይና ሌላ ስራ ለምን አልጀምርም ማለት አንዴ ተጨማልቅ ያለው እዛው ለሰርቫይቫልም ያን ያህል ቆይታ ገንዘብ ወሳኝ ነገር ነው። በቃ ዊድ አትሊስት በመርከበኛ አድርጌ ዊድ ላስገባ ብዬ አሰብኩ። መርከበኛ የሚለውን ቃል ትርጉም የማያውቁ ተመልካቾቻችን እስኪ ኤላቦሬት አድርግላቸው። ያ መርከበኛ ማለት የሆነ ኢሌጋል ስታፍ ማንኛውም ህገወጥ ነገር የሚያስገባልህ ኢንሳይድ የዛው አባልም ሊሆን ይችላል
ሌላ በሌላ መንገድም ሊሆን ይችላል። በተለያዩ ማለት መጥራት አስፈላጊ ከሆነ አይ ዶንት ኖ ውስጥ የሚሰሩ ሐኪሞች አሉ፣ ሳይኮሎጂስቶች አሉ፣ ራሳቸው የፖሊሶች አሉ ምናምን እና የዛኔ በእነሱ ይገባ ነበር። ወይም ደግሞ በጠያቂም ብቻ መንገድ ያላቸው ውስጥ እስረኞች አሉ እንዴት ሊገባ እንደሚችል አንድ ነገር እና እንደዚህ አይነት ረጅም ፍርደኛ ነው። እንደዚህ አይነት ትራንስፖርቴሽን ሲስተም ነው። እና በዛ መልኩ በቃ ማስገባት አለብኝ በሆነ መንገድ ምናምን ብዬ መንገዶችን እየፈለግኩ ነበር በዛ ሰዓት። በመሀል የሁለተኛ ክሴ የፍርድ ቀጠሮ ተጠራው። በዛኛውም ክስ 1 ዓመት ከ6 ሸለሙኝ ማለት ነው። ሶ እንግዲህ አስበው 14 ይቀረኛል። ሊደማመሩ ነው አሁን በአንደኛው 3 ዓመት በአንደኛው 1 ዓመት ከ6 በቃ የበሰበሰ ዝናብ አይፈራም አይነት ተስፋ መቁረጥ አይነት ስሜት ነው የሚሰማኝ። በመሀል የካቲት 11 2007 ነበር። የካቲት 12 ፍርዴ ነበር። የካቲት 11 2007 ህግ ይቀየራል፣ አዋጅ። የተከሰስኩበት ክስ ከጸረ ሙስና ውስጥ ወጥቶ ወደ ወንጀል ህግ እና ላይክ እንትኑ አንቀጹ ምናምን ሙሉ በአዋጅ ይቀየራል። እንደምጠረጥረው የዛኔ የመንግስት የብቅል ፋብሪካ ንብረት ማጥፋት ሙስና ምናምን ከሆነ ወንጀል ጋር ተያይዞ በጣም ትልልቅ ገንዘብ ያላቸው ሰዎች በጣም ትልልቅ ስልጣንም ምናምን ያላቸው በትልቅ ገንዘብ ማጥፋት የታሰሩ ሰዎች ነበሩና ይሄ የኔ አሳምፕሽን ነው። የኔም የጠበቃዬም እንደዛ ሲለኝ ስለነበር ስለማስታውሰው ነውና እነሱን ላለመጉዳት ሲባል እነሱን ነፃ ለማውጣት ሲባል ነገርየው በአዋጅ ይሻራል የተከሰስኩበት። ኦኬ፣ እንዴት ሆነ ማለት ነው? ምንድነው እንዲሻር ማለት ነው? what happened? ከጸረ ሙስና ከሙስና ወንጀሎች አስወጡት። እኔ አሁን የተከሰስኩበትን በሐሰተኛ የመንግስት ሰነድ እና የሚሊተሪ ሰነድ በማዘጋጀት ነው የሚለው። በሙስና ወንጀል ስር ነበር የሚጠቃለለው እና በዛ አዋጅ ሙሉ በሙሉ ከሙስና ወጣ። እሱን ጨምሮ ስልጣንና ለአግባብ መጠቀም የሚለውም ሰዎቹ የተከሰሱበትም ክስ ከሙስና ወጣና አንድ ቀን ቀድሞ እኔ ፍርድ ቤት ከቀረብኩበት አንድ ቀን ቀድሞ የካቲት 11 ተቀየረ። 12 የኔ ክስ ሲታይ ዳኞቹም ለመጀመሪያ ጊዜ እዛው መስማታቸው ነው። ጠበቃዬ እንደ መከራከሪያ ሲያቀርበው እሱን ጉዳይና መሀል ላይ ኦልሬዲ ህጉ ተቀይሯል። የተከሰስኩበት ነገር በዛኛው እንዳልከሰስ እንዳይቀጥል ደግሞ ኦልሬዲ ክሱ ተከፍቷል። ውድቅ ተደረገልኝና 14 ክስ ውድቅ ተደረገልኝ። አይ ዋዝ ቬሪ ሾክድ። በቃ እኔ አሁን ቀኑን ማስታውሰው ሚካኤል አድኖሃል፣ ሚካኤል ነፃ ወጥቷል ምናምን እያለች የሆነ ሴትዮ መቆም አቅቶኝ እግሬ እንትን ብሎ ብርክ ብርክ ሲለኝ ደግፋ አንድ ትልቅ ሴትዮ ቁጭ ስታደርገኝ የዛኔ ነው ቀኑን ማስታውሰው። ሚካኤል ሚካኤል እያለች እየደጋገመች ማለት ሰከንድ ቻንስ እንደሰጠኝ አይነት ነገር ረዥም ነገር ነው ያወራችው። ግን ማስታውሰው ፓርት እሱን ነበርና ድጋሚ የመኖር ተስፋ በነዛ በሁለቱ ፍርዶች ግን ኦልሬዲ ፍርድ ስለተወሰነብኝ በአንዱ 3 ዓመት በአንዱ 1 ዓመት ከ6 ይዤ 4 ዓመት ከ6 ፍርደኛ ሆኜ ወደ ቂሊንጦ ተመልሼ ገባው ማለት ነው። የዛኔ የነበረውን ሴሌብሬሽን ጓደኞቼ እንዳለ ምናምን በቃ በደንብ ነው ሴሌብሬት ያደርጉልኝ። ተጨፈረ ውስጥ ምናምን እንኳን ደስ አለሽ ምናምን የሚል ሰው በዛ። ድጋሚ የመኖር ተስፋ አንሰራራ ማለት ነው ቂሊንጦ። ያ ተስፋ የቆረጠ ሰው መልሶ አንሰራራ ማለት ነው። ማለት የሞተ ሰው ድጋሚ እንደመነሳት አድርጋ አስበው። ጨለማ ከድቅድቅ ጨለማ እንዴት ነው መብራት ስንመጣ የሚያጨበጭብስ አስበው። በዛ ደግሞ ላይፍህ ላይ ከመሞት ወደ መኖር አይነት ነገር ነው። ምክንያቱም ሙሉ እድሜ ልክህን አትወጣም አይነት ነገር ስታስብ የነበርክ ሰው ድጋሚ ቻንስ እንዳለ ስታውቀው የነበረው ፊሊንግ በጣም የሚገርም ነበር። በስማ በጣም የህይወት አመለካከትን
እንደ አዲስ ሙሉ ለሙሉ ሪፎርም የሚያደርግ አጋጣሚ ይመስለኛል። እንደ ሁለተኛ እድል አይነት ነገር አለ አይደለ? እንደዛ ነው የሚታሰበው። ሞቶ የነበረ ሰው እንደ መነሳት ቅድም እንዳልኩ እና በጣም በጣም አይ ዋዝ ቬሪ ኤክሳይትድ እና ድጋሚ ተስፋ እንዳለኝ የተሰማኝ ጊዜ ነበር። በአንድ ወቅት ቂሊንጦ እንደተቃጠለ ሰምቼ ነበርና አንተ የዛን ጊዜ እዛ ነበርክ ወይስ? አልነበርኩም እኔ ቃጠሎ ሲነሳ። ግን ያው ከዛ በኋላም ካገኟቸው ልጆች እዛ በቦታውም ከነበሩ ሰዎች ምናምን እንደሰማሁት እንደ አነስ ያለ አመጽ ነገር ቀለል ያለ ነገር ነው የነበረው። በምግብ የተነሳ አመጽ ነበር። ከዛ በኋላ ነገር ኤስከሌት አድርጎ በጣም ተጧጡፎ ለማምለጥ የሞከሩ ሰዎች ነበሩ። ቶታሊ ብቻ ወደ 22 ሰው ነው የሞተው። ምን ለማምለጥ ሙከራ ሲያደርጉ የተገደሉ ናቸው ወይስ? እንደዛም የተገደሉ አሉ። እዛው ደግሞ ታራሚው ሰው እርምጃ የወሰደባቸው አስጠጪ ምናምን የሚባሉ አሉ አይደለ? ወሬ ምናምን ለፖሊስ የሚያቀብሉ ምናምን ሰዎች ለማረሚያ ቤቱ እነሱም የተገደሉ አሉ። ከፍራሽ ጋር ከምናምን ጋር ሳይቀር ታስረው የተገደሉ ሰዎች አሉ። ቶታል ግን ሞተ የተባለው 22 ሰው ነው በሰዓቱ። እና አሁን የዛኔ እኔ አልነበርኩም፣ ኮምፕሊትሊ እኔ አልነበርኩም። ግን በኋላ ላይ እዛው ከነበሩም እኛ ወደ እኔ መጥተውም ካገኟቸው ሰዎች ምናምን ያገኙት ኢንፎርሜሽን ነው። እኔ በሰዓቱ አልነበርኩም ሲቃጠል። ክስን ጨርሰህ ነበር? ተፈተህ ወጥተህ ነው? ለምንድን ነው ያልነበርከው? ኖ አይ ከቂሊንጦ ወደ ቃሊቲ ተዘዋወርኩ። አክቹዋሊ እሱ ራሱ አንድ ታሪክ ነው። ቂሊንጦ መቆየት ፈልግ ነበር ማለት ክሴን ይሄ 3 ዓመቱና ዓመት ከ6ቱን 4 ዓመት ከ6ቱን ቂሊንጦ መቅረት የምችልበት ፖሲቢሊቲ አለ። ከቂሊንጦ ጨርሰ የምትፈታበት አይነት ፖሲቢሊቲዎች አሉ እና እንደዛ ለማድረግ ፕላን ነበረኝ። አትሊስት ከቂሊንጦ ከተፈረደበት ወደ ቃሊቲ ነው የምትሄደው። ከቃሊቲ ደግሞ ወደ ሮቢት ትጫናለህ። እኔ እሱን ነገር አልፈለግኩትም። ኦልሬዲ ቂሊንጦን ስለለመድኩት ከቂሊንጦ መፈታት ፈልግ ነበር። የምትቆይባቸው ነገሮች ነበሩ፣ ፖሲቢሊቲዎች። ስራ ጀምረህ የሆነ ነገር አድርገህ የተወሰነ ወይ ሳንቲም ከፍለህ ምናምን ለመቆየት ትሞክራለህ እና እንደዛ ትንሽ ከፍርዴ በኋላ የተወሰነ ጊዜ ቂሊንጦ ቆይቼ ነበር። መሀል ላይ ከኔ ጋር የሚበላ በሌላ ክስ የገባ መቅሩስ ይባላል። ያው ምግብ አንድ ላይ የምትበላው ሰው ማለት ነው። እሱ ነው ገንዘብ አብለህ አይደለም ጀስት ራንደም በባህሪ መግባባትም ሊሆን ይችላል በምናምን ራንደም እና እሱ ነው ከፍሎ ወደ ቃሊቲ እንዲጫን አስደረገኝ። ያው እንደማልፈልግ ያውቅ ነበር ቃሊቲ መጫን። ግን ከኔ ጋር የሚበላ ሰው ገንዘብ ከጀርባ ከፍሎብኝ ነው ተጭኜ ቃሊቲ ገባሁ። ለምን አስጫነ? እንትን ነው በቀል ተነሳስቶ እንትን ሆነን ነበር። አባሪዎች ነበሩት ከሱ ጋር የታሰሩ እና ክስ ላቸው ገና ፍርዳቸው እንትን አላለም። እነሱም ክስ ላይ ነበሩ ከሱ ጋር የታሰሩ ሰዎች። ትልቅ መላ ነው እንትን ብለው ዘረፋ ነው አጣና ምናምን ሽያጭ ከነ አጣናው ከነ ምናምኑ ከነ ገንዘቡ ብዙ ገንዘብ ነው የዘረፉት እና ተከፋፍለዋል። ከዛ በኋላ ፍርድ ቤት እየተመላለሱ ክሳቸውን እየተከታተሉ እያለ ሹፌር ነው የተዘረፈው መኪና ሹፌር ነው በሚል አንድ ራንደም ሰው አምጥቶ በምስክር እሱ የለበትም እነዛ ናቸው ብሎ ሹፌሩን እንደ ምስክር ሊሆን ሹፌሩ የውሸት ምስክር አምጥቶ ጓደኞቹ ላይ ሊያስደፈድፈው ነው ሆል ወንጀሉ እና ጓደኞቹ ደግሞ ጥሩ ሰዎች ናቸው። ይህን ያህል ለሱ እንደዛ የሚያስቡበት አይነት ሰዎች እንዳልሆነ አይቻቸዋለሁ። እኔ ቀድሜ ኢንፎርሜሽን ለብቻው ለምንድን ነው ለሁሉም ቢካፈሉት ክሱም ይቀለል ይላል። አዎ አንደኛ ተከሳሽ ሁለተኛ ተከሳሽ ደሜን ደግሞ እሱ ነበር አንደኛ ተከሳሹ እና ሙሉ በሙሉ ራሱን አውጥቶ እነሱን ሁለተኛ ተከሳሽ እና ሶስተኛ ተከሳሽ ላይ ነገርየውን ሊደፈድፍ ነበር ያሰበውና ቀድሜ ሄድሳፕ ምናምን ሰጠኋቸው። ቀድሜ ያሳወቅኳቸው እነሱ። ከዛ በኋላ ነገርየው እንዳሰበው አልተሳካለትም ማለት ነው። ይሄ እነሱም እንደዛ እንደተዘጋጀ ካወቁ በኋላ ራሳቸውም ተዘጋጁና ትክክለኛው ምስክር እንዲመጣ ተደረገ ማለት ነው። ይሄን ነገር ከአንተ ውጭ ማንም ሊያውቅ አይችልም፣ ከኔ ውጭ ማንም ሊያውቅ እንደማይችል አውቆ
ገንዘብ ከፍሎ ቃሊቲ እንድጫን በሳምንቱ አደረገኝ። ከቃሊቲም ደግሞ መግባት ያለብኝ በፍርዴ ዞን 3 ነበር። 4 ከ6 ከሆነ ዞን 3 ነው የምትገባው። ዞን 8 አስገባኝ። ዞን 8 ማለት በጣም ያሸን እንትን ያለበት ጨለል ምናምን ያለበት የአእምሮ ዘገምተኛ ምናምን ነገር ስንት ቀውጥ የሆነ ዞን ነው እና እዛ እንድገባ ገንዘብ ከፍሎብኝ እዛ ገባው ማለት ነው። እንደ አጋጣሚ እዛም ያው እንትን እንዲከብደኝ ነው የሰራው ቆይታዬ ከባድ እንዲሆንብኝ ነው። በቀል ነገር ነው እንደዛ ያደረገብኝ። ደግነቱ እነዛ ልጆች መልእክት አድርስ ብለው ዞን 8 እንደ ምጫን አላወቁም ነበር። ግን ዞን 3 ሄድና ለሆነ ሰው ይችን ነገር ወረቀት ሰጥልናለህ ብለው መልእክት ደብዳቤ ጽፈው ላኩኝ። ከዛ በኋላ ዞን 3 ሄደህ ስጠው የተባልኩት ሰውዬ ለዞን 8 የሚያስተላልፈው መልእክት ነው የነበረው መልእክቱ እና አሁን መልእክት ይላላካሉ ሰዎች እና ዞን 8 ብዙ ጊዜ የአእምሮ ዘገምተኛ ምናምን ስለሚታሰር ወይም ደግሞ አስቸጋሪ ሰው ምናምን ስለሚታሰር ሊጨቁንህ የፈለገውን አካል ነው እዛ የሚያስገባው። ጤነኛ ሆነ ዞን 8 የምትገባው ወይ በጣም ከመንግስት ጋር ንክኪ ኖሯቸው እስራቸው እንዲከብድባቸው ብሎ ዞን 8 ያስገባቸዋል። ወይም ደግሞ ከፍሎብህ ደግሞ አንዳንድ ታራሚ እንዳንተ አይነት ዞን 8 እንድትገባ ምናምን እንደ ቅጣት ነገር ነው። እና ወረቀቱ የተላከው አሁን ከቅሊንጦ አድርስ ተብዬ ወደ ዞን 3 ነው። ምክንያቱም ፍርዴ ዞን 3 ነው። ግን ከዞን 3 ተቀብሎ ሰውየው ደግሞ ወደ ዞን 8 የሚልከው አይነት ወረቀት ነው የነበረው። እኔ ቀጥታ ዞን 8 ገባው እና ኦፕሽን ሳጣ ምናምን ነገር አየሁት ወረቀቱን። መልእክቱ ለዞን 8 ላለ ሰው ነው የሚለው። አሁን ስም ባልጠቅስ ስለምፈልግ ነውና እዛው ለሱ ሰጠሁት ማለት ነው። ዳይሬክት ሰጠሁት እኔ እንደ ወረቀቱን። ከዛ በኋላ ጥሩ ማለት ማን የላከህ ምናምን ነገር ሲለኝ እንትና ምናምን ብዬ ስነግረው ጥሩ ፕሮቴክሽን አገኘው። ሪሌቲቭሊ ማለት የማይነካ አይነት ሰው ነው ሄጄ ወረቀቱን የሰጠሁት። የእነሱ ጀማ ነህ ምናምን ነገር አለኝ። አዎ የእነሱ ጀማ ነኝ ምናምን አልኩት። ያው ሰውየው ያስላከብኝ እኔን ከፍሎ ያስላከኝ ሰውዬ እንዳሰበው ሳይከፋኝ የስሙዝሊ የዞን 8 ቆይታዬ ስሙዝ ነበር ማለት እችላለሁ። እንደታሰበው ልኝ አልሆንኩም። ቃሊቲ ማለት ነው። ቃሊቲ ዞን 8 ተጫንኩኝ። የቃሊቲ ኤክስፒሪየንስ እንዴት ነበረ? ወይም ወርስት ኤክስፒሪየንስ ማለት የምንችላቸው ነገሮች አሉ? ወርስት ኤክስፒሪየንስ ኦልሞስት አብዛኛው ሰው የአእምሮ ችግር ያለበት ሰው ነበር ዞን 8። አብዛኛው ማለት ይችላል። ወይ ግማሹ አውቆ ነው እብድ ነው እንዲባል የሚያደርግ ሰው ነበር። የምርም ደግሞ የአእምሮ ችግር የነበረባቸው በጣም ዘግናኝ ወንጀል ሰርቶ የገባ ሰው አለ። ነይበላት የሚባል ነገር አለ መሀል ላይ። ነይበላት ማለት መንዳት ልበል እንዴት ነው? ድንገት ራንደም የሆነ ሰው ተነስቶ አንዱን ምናምን በዱላ ወይ በሆነ ነገር መቶት በቃ ማሯሯጥ ሰው ምናምን ነገር እብድ ነው። ምን ታመጣለህ? እየሮጥክ ወደ የቤትህ ገብተህ ምናምን ቁጭ ስላለህ ከዛ የባሱ ምናምን ነገሮች ምናሉ ራሳቸውን በምላጭ ምናምን እየመረሹ ምን አሁን ለመግለጹም ትንሽ ይከብዳል። አይነ ምድር ምናምን ሰውነታቸው ላይ ተቀብተው በእጃቸው ይዞ ምናምን ሰው ማሯሯጥ ምናምን በጣም አለ አይደል? በጣም ዘግናኝ ነገር ነው የምታየው። እና እሱ በጣም ይደበር ነበር ዞን 8። ከዛ ውጭ ግን አብዛኛውን ጊዜን ቼዝ በመጫወትና ላይብረሪ ገባ መጽሐፍ በማንበብ ነው ያሳለፍኩት። ከምንም በላይ መጀመሪያ የሚያስደነገጠኝ አንዱ ነገር መጀመሪያ የገባው ቀን ነው። ማለት በቃ ገባው ሻንጣችንን ምናምን ታስቀምጣለህ፣ ቦታ ይሰጣሃል። ከዛ ወጥቼ ነው ያችን ያልኩን ወረቀት ምናምን ሰጥቼ ገና ነገርየውን ገና ጥጌን ይዤ እንደዚህ ወደ ጎንና ወደ ጎን ነገርየውን በማይበት ጊዜ ነው። ማለት መጀመሪያ ማወቅ አለብህ አይደለ? እንትኑን እንዴት ነው ካፌ ቤቱ ጋር ነው ሱቁ፣ ፀጉር ቤቱ ጋር ነው፣ ማን ናቸው፣ ምን አይነት ጀማ አለ ምናምን ገና እሱ ላይ ነው እንትኑ የተጀመረው። ነይበላት ሲጀመር ያየሁት ዘግናኝ እንትን ነበርና እሱ ነገር መጀመሪያ አክብዶብኛል። ቀስ እያልክ ግን ስሩ ታይም እየለመድከው ስትመጣ። ከዛ በፊት ግን የነበርክበት ቂሊንጦ እያለ
ይሄ ነገር ኤክስፒሪየንስ አላደረግም ነበረ ግን በዚህ ደረጃ አይደለም። ይሄ አይነ ምድር እየተወረወረ በዛች ጠባብ ግቢ ቂሊንጦ ሰፋ ይላል። የዚች ግን ዞን 8 በጣም ጠባብ ነች። ግቢዋ ለወክ ያለችው ቦታ ነች እንጂ በጣም ጠባብ ነች እና አይነ ምድር እየተወረወረ ገና አዲስ እንደገባው ወዴት መሮጥ እንዳለብኝ ራሱ እንትን አላልኩም ነበርና ያኔ አይወዝ በቃ እንትን አልኩኝ። ትደነግጣለህ መጀመሪያው በየቀኑ እንደዚህ ሊሆን ነው ምናምን ትላለህ። በኋላ ላይ ግን ያው በየቀኑም እንደዛ ቢሆን እየለመድከው ስትመጣ ከዛ ደግሞ የነገርኩህ እንግዲህ ፕሮቴክሽን አግኝቻለሁ ብያለሁ። ማንም እንትን አይለኝም። ስሙን መጥራት ስላልፈለግኩ ነው ፕሮቴክሽኑን ያመቻቸልኝ ሰውና ከዛ በኋላ ትልልቅ የሆኑ ሰዎችም ፊገሮችም መንግስትም አለ አይደለ ሊቀጣቸው አይነት ስራቸውን ሊያከብድባቸው የገቡ ሰዎች ነበሩ። ከካሜራ ጀርባ ቅድም ካንተ ጋርም ከጠበቆቹ ጋርም እንዳወራ ነው ያው ስም መጠራቱ አስፈላጊ ስላልሆነ ነው እንጂ አብዛኛው ኢትዮጵያዊ ሊያውቃቸው የሚችል ኢንተርናሽናል ባለሀብቶች፣ ቢሊዮነሮች፣ ኢትዮጵያዊ ፖለቲካል ፊገሮች የዛኔ በጣም ፖለቲካው እንትን የነበረበት ጊዜ ነበር። ካስታወስክ ብዙ ባለሀብትና የፖለቲካ ፊገሮች እየታሰሩ የነበረበት ጊዜ ነበርና ገብተው የሚታሹበት ጊዜ። አዎ ዞን 8 የሚገቡት ግን ኦልሬዲ በቃ ሊያከብድባቸው ሲፈልጉ እንቅልፍ እንዲያጡ ምናምን አፍተር ኦል ያው ባለሀብት ነው እንትን አይሉም። ምን አይነት ኤክስፒሪየንስ ግን ነበራቸው እዚህ ትላልቅ ባለሀብቶች ውስጥ ሲገቡ? እንዴት ፕሪቪሌጃቸውን በብር ለማስጠበቅ ይሞክራሉ ወይስ? ያስከብራሉ ለማስጠበቅ ብቻ ሳይሆን በትክክልም ያስከብራሉ። ገንዘብ ነው አፍተር ኦል እና እንኳን ኢትዮጵያ አይነት ሶስተኛ ዓለም አገር ውጭም ቢሆን ጥቅማቸውን ያስከብራሉ ባለሀብቶች እኮ በገንዘብ እና እዚህ አሁን ለምሳሌ በሃይላንድ ሻወር የሚያደርግ ምግብ ላይ ቡና ከካልዲስ ብቻ የሚመጣለት ራሱ ካልዲስ ሆቴሉ የሚያመጣለት ከዛ ደግሞ ከሌላ ጋር ምናምን ጭራሽ ኮንታክት የሌለው አይነት ቃሊቲ ድረስ ከካልዲስ መጥቶ ቡናውን የሚጠጣ ከሻወሩን ሃይላንድ የሚያደርገው ምግብም ከአንድ ሬስቶራንት ነው የሚመጣለት። ጭራሽ ዘመዶቹ፣ ቤተሰቦቹ፣ ስራ ላይ የሚያውቃቸው ምናምን ትልልቅ ሰዎች እየመጡ ይጠይቁታል። ግን ጭራሽ የእነሱን ነገር የማይነካ እንደዛ ነው የሚመስለኝ። ምክንያቱም ወንድሙም ነበር ሌላ ከዞን 1 ነበር ወንድሙ እና የእነሱ የፋሚሊ ምናምን አይነት ነገር ምንም አይነት ነገር ቢመጣ አይነካም፣ ልብስ አይለብስም፣ ምን አይልም እና ለሌላው ነበር የሚሰጠው ኤቭሪቲንግ የሚመጣው ነገር ማለት ነው። ከአንድ ሬስቶራንት ነው ምግብ የሚበላው፣ ሃይላንድ ነው ሻወር የሚያደርገው፣ ውሃውን አያምነውም። ቡና ከካልዲስ ብቻ ነው የሚመጣለት። አት ዘ ሴም ታይም ካልዲስ ራሳቸውን የሚያመጡለት። የሚገርም ነው። ሜቢ ወንድሙም እንደ ኮምፒውተርም ሊሆን ይችላል ወይ እንደዚህ አይነት ውርሶች ወይ እንደዚህ አይነት ትልልቅ ገንዘቦች ላይ አንድ ፓርትነርም ሊሆን ይችላሉ። ብቻ ግን ያን ያህል የማይተማመኑ አይነት ነገር አብዛኞቹ እንደዛ ናቸው። ከኔ ጋር ቼዝ ይጫወት ነበር እሱ ሰውዬ። ከኔ ጋርና ከአንድ ሰው ጋር ብቻ ነበር ቼዝ የሚጫወተው። ሌላ ደግሞ የእሱን ከእሱ ጋር መቀራረብ የሚፈልግ እንደዚሁ በጣም ትልቅ ባለሀብት ሁሉም ሰው የሚያውቀው ኢንተረስትድ የሆነ ከእሱ ጋር መቀራረብ ምናምን ለእኔ ገንዘብ እየመደበልኝ እሱ ቼዝ ስለማይችል ያው ገንዘብ ነበረው። ግን ያው ለእኔ ገንዘብ ይመድብልኛል። ቁጭ ብለን ቼዝ ስጫወት ያኛው ቁጭ ብሎ እንትን ይል ነበር፣ ይመድብልኝ ነበር። ላይክ ለምንድን ነው መቀራረብ የሚፈልገው ከእሱ ጋር? ሁኖስ ማለት ያኛው በእንትን ነው የገባው። ብዙ ባለሀብቶችን እንደዚህ በመብላት ነው የሚታወቀው እና ሜቢ ከሱ ጋር ደግሞ መቀራረብ ይፈልግ ነበር። በቅንነት ካየ ነው ሜቢ አንድ ላይ ቢዝነስ ለመስራት ምናምን ልትል ትችላለህ። ግን ባህሪው ደግሞ እንደዛ አይመስልም ሰውየው። መጀመሪያ ምን ሲመድብልኝ የነበረው ብቻ እንደዚህ አይነት ጉዳዮች ነበሩ ከነሱ ላይ ስገምት ያወቁት መሰለኝ። እሺ ሌላ ፖለቲካል ፊገርም ነበር አንድ ተለቅ ያለ ሁሉም ሰው የሚወደው በዛ ሰዓት የገባ። አሁን እሱም ስፒች ምናምን ይሰጣል በየተለያየ እንትን ሙሉ በሙሉ ፖለቲክሱ ላይ ባይሆንም ስፒች ምናምን ሲሰጥ አየዋለሁ አንዳንድ ቲቪ ላይም ምናምን መንገድ ላይም የሆነ ቀን አግኝቶኝ ምናምን ሰላም ብሎኝ አስታውሶኝ። እንደዚህ አይነት ሰዎች ነበሩ ዞን 8
ኢትወዝ ጥሩ አስተማሪ ወቅት ነበር ማለት እችላለሁ። አንደኛ ሰውንም እንዴት ሃንድል ማድረግ እንደምችል ያወቅኩበት፣ ኢቨን የአእምሮ ዘገምተኛ ነው ብለህ የምታስበው ሰው ሁሉም የአእምሮ ዘገምተኛ እንዳልሆነ፣ ጤነኛ ነው ያልከው ሰውም በዛው ልክ ጤነኛ እንዳልሆነ የምትገምትበት። ምክንያቱም ቀንን በሰላም ስታወራ የነበረው ሰው የሆነ ሰዓት ላይ ቅይር ብሎብህ ምናምን ነገር ሰው እያሯሯጠ ወይ የሆነ ከዛ ምን አድርጎ ነው የገባው ምናምን ስትላቸው በጣም ሚስትና የሚስቱን ዘመዶች ገድሎ ነው የገባው ምናምን ስትባል ማለት እንደ ጤነኛ ሰው ኮንሲደር አድርገው ዶክተር ምናምን የሆነ ሰው ደግሞ የሚያወራውን በጣም ትልቅ ወሬ ምናምን ነገር ላይብረሪ መጽሐፍ ሪኮመንድ ምናምን ሲያደርግ የነበረ ሰው እና ይሄ እኮ እንደዚህ አድርጎ ነው የገባው ምናምን ስትባል አስበው ሊያጋጥም የሚችል ሾኮች እና እንደዚህ አይነት ሰዎች በቃ እንደ ቀልድ ነው የምታገኛቸው እዛ ግቢ ውስጥ። እነዚህ ግን አሁን ሜንሽን ያረካቸው እነዚህ ትላልቅ ባለ ሀብቶች አይሚን አይ ብሊቭ እኔም ፐርሰናሊ ማውቃቸው ትላልቅ ምንድን ነው ባለ ሀብቶች አካደሚካሊም ጎበዝ ናቸው ምናምን እና አንተን ለማቅረብ ላይ ብዙ ሰው ጋር የማይቀርቡም ከሆነ ከአንተ ጋር የማቅረባቸው ምክንያት ምናልባት አሳልፈ የገባኸው ኤክስፒሪየንስ እሱ ሬፑቴሽን ቢልድ አድርጎልህ ሊሆን ይችላል ወይስ የቼዝ ችሎታ ነው? ቼዝ በመጫወት ነው እንጂ እኔ ከድሮም ጀምሮ ገና ተማሪም እያለሁ ቅድም ነግሬህ ነበር ቼዝ ጮት ነበር 6 ኪሎም ተማሪ እያለሁ ጃን ሜዳም ምናምንና ቼዝ የሚጫወት ሰው እንትን ነው ሪሌቲቭሊ ግምት ትሰጠዋለህ ይሄ ሰው ምናምን። ምክንያቱም ሁሉም ሰው ዳማ እኮ ሁሉም ይጮታል፣ ጆተኒ እንትን ቴኒስ ምናምን አለ እዛ። አንድ ቀን ግን ቁጭ ብለህ ብትጫወት በጣም ደስ ይለኛል። ቼዝ ሲሆን ግን ደስ ይለኛል። እኔ ቼዝ ግን የሆነ ሰውም የሆነ ግምት ይሰጣል። አት ዘ ሴም ታይም ሁሉም የሚጫወተው አይነት ጨዋታ አይደለም ቼዝ እና እነዚህ ሰዎች ቼዝ የሚችል ሰው አጫዋች ይፈልጋል ከሱ ጋር ለቼዙ ብሎ ነው እንጂ ለአንተ ብሎ አይደለም። ከዛ በኋላ ካልጎረበጥከው ምናምን በባህሪ ለሌላ ወሬ ልታወራችል ነበር። ግን ዋናው መግባቢያችን የነበረው ቼዙ ነው። not everybody can play ቼዝ። የማይጫወተው ሰው ይበዛል ቼዝ። በተለይ እዛ ግቢ ደግሞ እዛ የለመዱ ልጆች ይበዛሉ። እንደውም ደስ የሚለው ነገር ቼዝ ለመልመድ አንዱ ጥሩ ቦታ ማረሚያ ቤት ነው። ይገርም ነው። ቫዮለንስ how is it in general እንዴት ነው ውስጥ ላይ? ኦኬ አብዛኛው ተፈርዶበት የሚገባ ሰው በወንጀል ያው ሁሉም ወንጀለኛ ነው ላትል ትችላለህ። ግን ያው አብዛኛው ወንጀለኛ ነው እና ከወንጀሎቹ ደግሞ የሚበዛው ውስጥ ጸብ፣ ስርቆት እንትን ናቸው። ማይነር የሚባሉ ጸብና ስርቆት በጣም ይበዛሉ እና የግንዛቤም የማቹሪቲ ሌቭልም የምናምንም አለ። በጣም የተመላላሽ እስረኛም አለ። ከዛ ደግሞ ይሄ በሰፈር ነው ቁጭ የምትለው። ቄሊንጦም፣ ቃሊቲም፣ ሸዋሮቢትም በሰፈር ተለይተ ነው ቁጭ የምትለው እና እንደዚህ አይነት ጸቦች አሉ። እስከ መገዳደል ሊደርሱ ይችላሉ አንዳንዴ በስህተት። ያው በጣም ማይነር በሆነ ጉዳይ ደግሞ ተወጋግተው ምናምን አጉል ቦታ ተወጋግተው ምናምን ሞት ይኖራል። ጀነራል ግን ውጪም ጸብና ግድያ አለ። ውጪ ስልህ ከእስር ቤት ውጪ ሰው ተጣልቶ ሊገዳደል ይችላል። ካልተገዳደለ ሕግ ይዞ አስሮ ያስገባውና እንደዛ አይነት ተመሳሳይ የቁማር ጸቦች አሉ። ማይነር ቁማር ጸብ ሆነው ወይም ደግሞ የጥቅም ጸቦች አሉ። አሁን ለምሳሌ ውስጥ ሲጋራ መሸጥ ምናምን የሚባል ነገር አለና ቀን አላቸው ጋንጎቹ። አሁን የሳሪስ የቄራ የምናምን የመገናኛ የመሃል የጥግ የምናምን እየተባለ ይለያያሉ እና ዛሬ ነኝ የሚሸጠው ኦርደር ተከባብረህ እስካልሸጥክ ድረስ ግጭቶች ይኖራሉ። በኳስ በምናምን ጸብ አለ። የተወሰኑ 1-3-4 ግድያ እኔ እንኳን በታሰርኩበት ነበሩ፣ በተለያየ ጊዜ በተለያየ ቦታ ማለት ነው። ቫዮለንስ ኢን ጀነራል ግን በጣም እንትን አይደለም፣ በጣም ስር የሰደደ አይነት ነገር አልነበረም እኔ በነበርኩበት ሰዓት። ያው ነገሩም የባሰ መዘዝ ይዞ ስለሚመጣ ይመስለኛል ቅጣት አለው በጣም ማለት በማይነር ጉዳዮች ጨለማ ቤት የምትገባበት ጊዜ ነበር በዛ ሰዓት። ከዛ ደግሞ ዱላው በጣም የሌለ ነው። ከዛ ደግሞ አብዛኛው ሰው ከሚደባደበው ከእንትን ቁማር ከሚጫወተው ምናምን ውጭ ያለው ሰው ጤነኛ ሰው ነው። ጤነኛ አይነት ሰንስ
ሰላማዊ አይነት ሰው ነው። በሌላ ማይነር በሆኑ በትናንሽ ጉዳዮች የታሰረ ሰው ሊሆን ይችላል። በቼክ ምናምን የታሰረ ሊሆን ይችላል። ፋሚሊ ያለው በመኪና አደጋ ምናምን የታሰረ ሰውም አለ። ብዙ በሆኑ ስህተቶች በሙስና በምናምን ተብሎ የሚታሰሩ ሰዎች አሉ እና እነሱ ደግሞ በሰላም የሚታሰሩ ሰዎች ናቸው። እስር ጊዜያቸውን በአጠቃላይ ግን የፈራጅ እና ደግሞ የተከሳሽ እና የታሳሪ የሚለው ነገር ኤግዚስት ማድረጉ እንዴት ነው? ልክ ነው? ትክክል ነው ብለህ ታስባለህ? እንዴት ታየዋለህ ተብሎ ኮንሰፕት? አዎ እንደውም የሰው ልጅ ዋን ኦፍ በጣም ሜጀር ኢንቬንሽኖች እሱ ነው ብዬ አስባለሁ። ምክንያቱም ሜቢ ሃይማኖተኛ ሰው ኃጢአት ፈርቶ ኦርደር አክብሮ ራሱ ላይ እንዲደረግበት የማይፈልገውን ሌላ ሰው ላይ ሳያደርግ መኖር ይችላል። ህግ ግን ሁሉንም ሰው የህግ ጀስቲስ የሚባለው ሌጋል ሲስተም የሚባለው ነገር ባይኖርና አንተ ራሱ ልትገምተው የሚያቅተህ ነገር አይደለም። እንዲሁ ኦፒኒየን እንፈልገው ይመስለኛል እንጂ በሰው መፈረዱ ማኒፕሌት ለመደረግ ወይም ደግሞ ነገርየው ሙሉ በሙሉ 100% አይሚን እንደ እንትን ብለን ወይ ማሰብ እንችላለን። ላይክ አንድ ነገር ሁሌ ሲመጣ የራሱ ደግሞ ጥቂት የሚሆን ትልቅ የሆነ ደካማ ጎን ይኖራል። ሁሎች አሉት። ምንጊዜም ስህተት አለ። ምክንያቱም በሰው ነው ፍሬሚንግ ፕሮሰስ ከመጀመሪያ ጀምሮ ያው ዴፊኒትሊ ወንጀል ሳይሰሩ አንድ ነገር አድርጋል ተብሎ በሌላ ሰው ፍሬም ተደርጎ የሚገቡት ነገሮች እንደ ደካማ ጎን ነው ብለን ግን በጣም በፐርሰንት ደግሞ ብታስኬደው እነዚህ ነገሮች ህግ መኖሩ ነው አለመኖሩ ነው የሚጠቅመው ብለህ ስታስብ ይሄ ሲስተሙ ይሄ ህግ እንደ ሌጋል ሲስተም ፍርድ ቤት፣ ፖሊስ፣ ወንጀለኛ ምናምን የሚባሉ ማረሚያ ቤት ድረስ ያለው ነገር ባይኖር ኖሮ ደግሞ ሊከሰት የሚችለውን ነገር ስታስበው አስፈላጊ ነገር ነው። ያው ስህተቶች ይኖራሉ፣ ፍርድ ላይ ስህተቶች ይኖራሉ። ሰው ብራይብም እኮ ይደረጋል። ዳኛ ጠበቃም ብራይብ፣ አቃቤ ህግም ብራይብ ልታደርግ ትችላለህ ከፖሊስ ጀምረህ ማለት ነው። እና እሱ በሰው ልጅ መካሄዱ ወደ ፐርፌክት አይደለም ሌጋል ሲስተሙ። በዚህም አለ በዛ ግን በጣም ብዙ ወንጀሎች ሊሰሩ የታቀዱ ወንጀሎችን አስቀርቷል ብዬ አስባለሁ። የተሰሩትን ከመቅጣት ውጭ ኢቭን ማት ሰው አለ እስር ፈርቶ ከንቱ ነው የቀረ። አሁን አብዛኞቹ እዛ የማውቃቸው ሰዎች በአንድም በሆነ አጋጣሚ አገኛቸዋለሁ። የተወሰኑት በጣም ክሎዝ የነበሩት እኔ እና ኧረ በስመ አብ እዛ ድጋሚ ምናምን የሚለው ኢቭን ታክሲ ተራ አካባቢ ወይም ደግሞ የሆነ ሰው የሚሰበሰብበት ወደ መርካቶ ወደ ምናምናም ከስንት አንዴ ሲሄድ እዛ ውስጥ የማውቃቸው ሰዎች አገኛለሁ እና ይነግሩኛል እስከ ቅርብ ጊዜ የነበረውን ሁኔታው እንዴት ነው ምናምን ስላቸው ኧረ ከፍቷል ነው የሚሉ። ማለት በቃ ጤነኛ ስራ ጀምረው ወይ የኪስ ሌባ የነበረ ሊሆን ይችላል፣ ወይ ተደባዳቢ፣ ወይ ማጅራት መቺ ሌሊት ሰው እያስጨነቀ እንትን ሊል ይችላል። ሁሉንም አይነት ሰው ነው የምታገኘው እዛ ከቢሊዮነሩ ጀምሮ እስከ ተራ የተሰጣ ልብስ ሰርቆም ይመጣል። እኩል ነህ አጠገብህ። ምክንያቱም የታሰሩ ሰዎች ትላልቆቹን በዜና አትሊስት ትሰማቸዋለህ አንተ እነማን እንደሚታሰሩ በዜና እና ዜና የማይጠራቸው ደግሞ ወይም ደግሞ አስቂኝ ዜና ሆነው ፖሊስና ህብረተሰብ ላይ የሚቀርቡ ዜናዎች ነበሩ። ካስታወስክ ዶሮ ሰርቆ የተሰጣ ልብስ ሰርቆ ምናምን ቆሎ ዘግኖ ምናምን የሚባሉ እና ሁለቱም አንድ ቦታ ነው የሚታሰሩት። እኩል ነው እስር ቤት ውስጥ እነዚህ ሰዎች እና ከነሱ እስከነሱ የሚታሰሩበት ነው። እና አንዳንዶቹን አገኛቸዋለሁ እዛ ትልቅ ቦታ ላይ የነበሩትንም እዛው ደግሞ በጣም በሚያስቅ እንትን ክስ የሚታሰሩትንም እና ግን ቆይ ላይክ ያንተንም ክስ እንትን ብለው እና ስንት ብር ደረሰ ግን ኢቨንቹዋሊ ያወጣኸው ማለት በጨረሻ ላይ የነገሩኝ? እኔ የዛኔ ፍርድ ቤት ነው የሰማሁት አክቹዋሊ የብሩን መጠን ተደምሮ በክስ ቻርጅ በ16 ክስ የመጣው ተደምሮ ከዛ ያልመጡም 16 ክስ ማለት 16 ጊዜ ብቻ ነው ማለት አይደለም። አይደለም 16 ክስ ማለት 16 ብራንች፣ አንዳንዶቹ እንደውም በዲስትሪክት አድርገዋቸዋል። ኦኬ ስለዚህ አንድ ዲስትሪክት ስር ብዙ ባንክ ይችላል 10 እና ብዙ ነው የኔ ብዙ ነው። ብሩን ባልጠራው ደስ ይለኛል። ልገመት እሺ
ቢያንስ ኦኬ ገምት። ከ6 ሚሊዮን ብር በላይ አይ ይበዛል፣ ከ6 ሚሊዮን ይበዛል። 8 ሚሊዮን 4 ዓመት ነው እንግዲህ ያለማቋረጥ የሰራሁት። 4 ዓመት ስልህ መሀል ላይ የተወሰኑ ወራቶች ምናምን ላርፍ እችላለሁ፣ ግን በቃ ይበዛል። ሻሚን ለመሰለ እንደዛ ያልኩ አንደኛ የብሩ ኢንፍሌሽን ምናምን ቢያንስ 10 እጥፍ ምናምን ሆኗል ብዬ ነው ያኔ 6 እና አሁን ካለው አንጻር 8 ሚሊዮን የአሁኑ 100 ምናምን ሚሊዮን ይደርሳል ብዬ ነው። ኦኬ 10 ሚሊዮን 10 ሚሊዮን ብር ይበዛል፣ ከ10ም ይበዛል። በቃ እሺ፣ ከዚህ በላይ እንኳን ማስጨነቅ አልፈልግም። የቃሊቲ ጊዜ ምን ያክል ሆነ? የመጨረሻው የእስር ቤት ኤክስፒሪየንስ እዛ ሆነ ወይስ እንዴት ሆነ? ኖ ቃሊቲ 8 ወር ታሰርኩ። ቃሊቲ ዞን 8 ማለት ነው። እንደ ፍርዴ ቢሆን ኖሮ 4 ዓመት ከ6 ወር ነው የተፈረደብኝ። ስለዚህ ቃሊቲ ዞን 3 ነበር መግባት የነበረብኝ ቅድም እንደነገርኩ እና የዛኔ ዞን 3 ገብቼ በሳምንቱ አርብ ዕለት ነገ የምትሄዱ ተዘጋጁ ተብሎ ወደ ሸዋሮቢት መላክ ነበረብኝ እና ዞን 8 ስለተላኩ ግን የአእምሮ ዘገምተኞች እና ሌሎች የሚበዙበት ስለሆነ ብዙ ጊዜ ከዞን 3 ነው የሚጫኑት ወደ ሸዋሮቢት እና 8 ወር ቃሊቲ ዞን 8 ከታሰርኩ በኋላ ድንገት የሆነ አርብ ላይ ጠርተው ስም ጠሩ። ነገ ወደ ሸዋሮቢት የምትጫኑ ናችሁ ተብሎ ከዞን 8 ብቻ ወደ 4 ሰው ተጠራ። ከዛ ሻንጣችሁን ተዘጋጁ ምናምን ተባልን። ተዘጋጀው። በንጋታው ቅዳሜ ጠዋት ጉዞ ተጀመረ ማለት ነው ወደ ሸዋሮቢት። ከ8 ወር የቃሊቲ ቆይታ በኋላ ሸዋሮቢት ሄድኩኝ ማለት ነው። እንዴት ነበር ቃሊቲ ሸዋሮቢት የመግባት ኤክስፒሪየንስ? ስትገባ ለየት ያለ? ሸዋሮቢት ሰፊ ነው። እንደ ቃሊቲ በጣም የታፈነ ምናምን ነገር አይደለም። ዛፎች ምናምን ያሉበት ነው። የገባሁበት ደግሞ ዞን 1 የሚባል ስለሆነ ይሄ ከ3 ዓመት በላይ ፍርደኛ ከ2 ዓመት ከምናምን በላይ ፍርደኛ አይ ቲንክ ይመስለኛል። አሁን ሶሪ ሳድረሰው አልቀርም። ከ3 እስከ 5 ዓመት መሰለኝ ዞን 1 ነው የሚገባው እና ዞን 1 ነበር የገባሁት ሸዋሮቢት እና በጣም ሰፊ ነው። ትልቅ አገር ነው በለው። አንተ ስንት ዓመት ሆነ ማለት ፍርዱ? የኔ ፍርዴ 4 ዓመት ከ6 ወር እና ከዛ ከ5 ዓመት በላይ ከሆነ ወደ ዝዋይ ነው የምትሄደው። ሸዋሮቢት ሄድኩኝ። እንትን ይላል ሪሌቲቭሊ ከሙቀት አለ። በጣም ሞቃት ሀገር ነው። በጣም ሰፊ ነው። ጫካ ነገር ነው። ውሃ የለም እዛ። ደግሞ ማስታውሰው አንደኛው መጀመሪያ ቀን እንትን ያልኩት ነገር ቢኖር የውሃ እጥረት አለ። በጣም የውሃ እጥረት ነበር። ከአጭር ጊዜ በኋላ ቢስተካከልም ማለት ነው። የመጀመሪያ ቆይታዬ ግን ኢትወዝ በጣም ቃሊቲ ውሃ አለ ምንም ቢሆን በቃ ሻወር ምናምን በጣም ኩል ነበር። ውስጥ ነበር ደስ ማይል ፕሬዘንት ያልሆነ ሽታ እንደነበር ያው እንዳልነበረ ብቻ ጠራጠራለሁ ነበር። በዛ ሙቀት ያ ሁሉ እስረኛ፣ የእስረኛው ብዛት ልነግርህ አልችልም። ጥቅጥቅ ያለ ቤት ነው። በጣም ሞቃት ነው። ሆነ አፋር አይነት ቦታ በለው እና ከዛ ደግሞ ስራ የሚሰሩ እንትኖች አሉ እዛ ውስጥ እስረኛ ሆነው የጉልበት ስራ ይሄ አጨዳ ምናምን ይሄ መስክ ምናምን የሚባል ስራዎች አሉ። እዛ ማሳ ውስጥ አስገብተው የሚያሰሯቸው አረም ማረም ምናምን ፋርሚንግ አለው የራሱ ማረሚያ ቤቱ የሚያስተዳድረው በጣም ትልቅ ፋርም አለው። ኤክስፖርት ስታንዳርድ ምናምን እንትኖች አሉት ሲዶች። ትርፉ ለማን ነው ማለት ነው? ማረሚያ ቤቱ እኔ ለፌዴራል ማረሚያ ቤቶች ነው የሚያስገባው። በፌዴራል ማረሚያ ቤቱ ስር። ስለዚህ ከውጪ ነው ማለት ነው? ከግቢው ውጪ ማለት ነው? ከግቢው ከዞኖቹ 4 ዞኖች አሉ። ከዛ ግቢው አጥር የለውም። በተወሰነ መልኩ ከአስፋልት ሳይድ ያለው ነው አጥሩ እንጂ ከዛ በኋላ ወደዛ አገር ነው። በቃ አገር ነው ኦን የሚያደርገው ለአንድ ብዛቱ ማለት ነው። እና እነዛ ጉልበት ስራ ሰርተው መጥተው ውሃ የለም፣ ሻወር እንደዚህ እንደፈለክ ምናምን አታገኝም። በዛ ፀሐይ ምናምን ላብ ምናምኑን አስበው። ከዛ ደግሞ የታሳሪ ብዛት ነበር። በጣም ጥቅጥቅ ያለ ነገር ነበር እና እሱ በቃ መጀመሪያ ስትሄድ በጣም የሚደብርህ ነገር ነበር እና ሰው ከዛ ተመልሶ ቃሊቲ ለመግባት የማይፈነቅለው ድንጋይ አልነበረም የዛኔ። እንደዛ ባዶ የሆነ
ሰፊ ቦታ ምናምን ከሆነ የሚለቀቁት እስረኞች ለስራም ቢሆን ለማምለጥ አያመችም ነበረ። አጃቢ ይኖርሃል። አሁን እንደዚህ አይነት ቦታ ላይ ስትሄድ አጃቢ ይኖርሃል። ግን እሱንም እንኳን አልፈህ አመልጣለሁ ብለህ የምታስብ አይነት ከሆነ ያመለጡ ሰዎች 2-3 አጋጥሞኝ ነበር እኔ በሸዋሮቢት ቆይተኝ። ግን አይመከርም። አንደኛ ትንሽ ፍርደኛ ነህ። አምልጠህ ሄደህ ለዛች ለትንሽዬ ቅጣት አምልጠህ ከዛ በኋላ ተይዘህ ስትመጣ ተጨማሪ ሁሌ ተሳዳጅ ሆነህ እንደ ኖርክ ነው ማምለጥ ሆነ ነው የምትቀረው። ሁለተኛ ነገር ደግሞ ሁለቱ ያመለጡት 3 ናቸው። አክቹዋሊ ከ3ቱ 2ቱ እኔ ገና ሳልፈታ መጥተው ተይዘው መጥተው እዛው ደግሞ ሌላ ክስ ተጨምሮባቸው ከሸዋሮቢት አማራ ክልል ላይ ስለሆነ ወንጀሉ የተፈጸመው ከእስር ቤት ማምለጥ ወንጀል ነው እና ወንጀሉ አማራ ክልል ላይ ስለተፈጸመ እዛው ደግሞ ራቅ ያለ ደግሞ አጣይ የሚባል ቦታ ላይ ፍርደኛ ሆነው ፍርዳቸው ገና የዚህኛውን ጨርሰው ወደዛ ላይ ሄዱ። እኔ የሚጠብቁ ሰዎች አስታውስ ነበር። የዛን ወደ እናንተ ተመልሰው አምልጠው እኔ ያለሁት አምልጠው እዛው እኔ ሳልፈታ ተመልሰው መጥተው ሌላ ፍርድ ተፈርዶባቸው ዓመት ከ6 እና 2 ዓመት ተፈርዶባቸው ወደ ሌላ ቦታ ወደ ከበደ ማለት ነው እና የጀመሩትን እዚህ መጨረስ የጀመሩትን እዛ ጨርሰው ሌላ ክስ ደግሞ ሌላ ፍርድ ምናምን እና ብዙም አይመከርም። ለትንሽ እድሜ ለምትቀርህ ለትንሽ ቆይታ እድሜ ልክህን ፊጂቲቭ መሆን በኤኒ ቻንስ ብትያዝ ትታወቃለህ፣ ጣቢያ ትታወቃለህ፣ ምን ታወቃለህ፣ አሻራ ሰጥተህ ነው የታሰርከው ሁሉንም ቦታ ምናምን እና እንደዚህ አይነት ማምለጥ ምናምን የሚሞክር አይነት ሰው ደግሞ ተመልሶ ወንጀል የመስራት ፕሮባቢሊቲያቸው ከፍተኛ ነው። አብዛኞቹ እነሱ ከሮቢት ማምለጥ ብዙ አይመከርም። እንደዛም ሆኖ ያን ያህል ኢዚ ነው ምናምን እያልኩ አይደለም። you have to build እንትን እርን ማድረግ አለበት ትረስታቸውን እንደዚህ ለመታመን ውጪ ላይ ነፃ ሆነ ለመንቀሳቀስ ምናምን በተወሰነ መልኩና ከዛ በኋላ ግን የሚያመለጡ ልጆች ነበሩ። አንተ ግን ላይክ ወደ ስራ ተሰማራህ? እንደገባው ፈርስት ቲንግ አይ ዲድ ወዝ ስራ። ምክንያቱም ስራ ካልሰራህ አመክሮ አይታሰብልህም። አመክሮ ማለት የታሰርክበት 1/3 ይቀነስልሃል በመልካም ጸባይ ወይ ስራ ከሰራህ ምናምን አመክሮ ይሰጠና ከፍርድህ ላይ የቆይታ ጊዜ ይቀነስልሃል። እና እኔ መጀመሪያ ላይ ባለማወቅ አደናግረውም ሊሆን ይችላል የዛን የነበረው አንድ ልጅ ስራው ይህንን መስራት አለብህ ምናምን ብሎ ሲነግረኝ ችግር የለውም ብዬ ውስጥ እዛው ቤት ውስጥ ዞን 1 3ኛ ቤት ነበርኩበት እና ወደ 400 ምናምን እስረኛ ነበር። የነሱ የቤት አስተዳደር ትሆናለህ። ለካ ልጁ ምርር ብሎታል። የቤት ማስተዳደር ማለት ትልቁ ስራ ነው። አት ዘ ሴም ታይም ከታራሚው ጋር የሚያጋጭ አይነት ስራ ነው። ምክንያቱም የሆነ አይነት መጥፎ ስራ ሲሰራ ለፖሊሶቹ ማሳወቅ አለብህ። በታራሚው እየተጠላህ ትመጣለህ። ፖሊሶቹ ደግሞ የታራሚውን ነገር ለፖሊሶቹ ካልነገርካቸው ደግሞ በዛኛው ሳይድ ደግሞ በፖሊሱ ደግሞ አመክሮን ሊያስበላህ ይችላል። ስራህን በአግባቡ እየሰራህ አይደለም በሚል ማለት ነው። እና መሀል ላይ የሚወጠር አይነት ስራ ነው። you have to be either ከነዛ ጋር ወይ ሚዲየተር ሆነህ ደግሞ በጣም ፖለቲሻን አይነት ሰው የሚሰራ አይነት ስራ ነው። እና እኔ ደግሞ አልፈለግኩም እንደዚህ አይነት ውጥረቶች። መጀመሪያ ላይ አስጨንቀው በዚህ በዛ ምናምን አስጀመሩኝ እና ገና ልጁ ሊፈታ ነው እኔ መፈቻ ይደርሷል ምናምን ብሎ ነበር ያሳመነኝ አስተዳዳሪ። ከዛ ቆይ አሳያለሁ ቤቱን ምናምን የስልጣን ሽግግር እንበለው ገና 2 ሳምንት 3 ሳምንት ሂደት ላይ እንደ አጋጣሚ ማስታወቂያ ሲነገር ሰማው በሚኒ ሚዲያ በስፒከር ማለት ነው። እና እዛ የግቢው የአይቲ ባለሙያ በሙቀቱ ምክንያት ከአዲስ አበባ የመጣ የአይቲ ባለሙያ ነበራቸው ማለት እስረኛ ያልሆነ ደሞዝተኛ ማለት ነው። እና እንደዚህ አይነት የስራ ቫካንሲዎች ሲወጡ ቅድሚያ ለታራሚው ነው። ልጁ ለቆ ሄደ። በቃ ዝም ብሎ ጥሎት ነው ሄደው አልቻለም። እና መልቀቂያ ሲያስገባም እንትን ሲሉት ምናምን ዝም ብሎ ለቆላቸው ነው ሄደው እና
ሰው ሙያ ያለው ሰው ብዙ አይነት ሙያ ያለው ሰው ውስጥ እስረኛ ስላለ ይነገራል በሚዲያ ዲግሪ ያላችሁ እንደዚህ ያላችሁ ምናምን ዲፕሎም ያላችሁ እየተባለ ይነገራል፣ ወይ ልምድ ያላችሁ ምናምን። ገና ይቺ የቤት ስልጣኔን እንደያዝኩኝ ብዙም ከሰው ጋር ሳልቀያየም ምን ሳልል አፕላይ ያደረግኩኝ። እንዳጋጣሚ ሌላ ልጅም አፕላይ ያደረገ ነበር ከሌላ ዞን። ሁለታችን ተወዳደርን፣ እኔ ያለፍኩ። ከዛ አትሊስት የቀን ውሎዬ ተስተካከለ ማለት ነው። ኦፊስ ተሰጠኝ ከዋናው ከሱፐርኢንተንደንት ነው የሚባለው የዛኔ ዋናው የማረሚያ ቤቱ አስተዳዳሪ ኦፊስ ጎን ምክትሉ ምናምን እዛው በቃ ትልቅ ስታፍ ያለበት ምናምን አካባቢ ነበርኩና ላይፍ ቀለለ። ደሞዜም የኔ የተሻለ ሆነ። የኔ ስልህ ከሌላው ታራሚ አንጻር ነው እንጂ ይሄ ከውጭ አውትሳይደሩ የነበረው ደሞዝ ኦልሞስት 2 እጥፍ 3 እጥፍ የኔ ያንሳል። ግን ስንት ብር ነበር ደሞዝ? በኋላ ነው ያደገው። መጀመሪያ 200 ምናምን ብር ነው የነበረው በወር። ያ ማለት ትልቅ ነው። ምክንያቱም 45 ብር 60 ብር ምናምን ነበር የሚሰሩት ሌሎቹ በወር። በቀን 2 ብር በቀን ብር 50 ምናምን ነው የነበረው የዛኔ እንትኑ። ግን ስቲል እንደዛም ሆኖ ምን መሰለህ በመኮረኒ 5 ብር ምናምን ነው፣ ቡና 2 ብር ምናምን ለምትበላው ካፌ ሄደህ ስትበላ እና ብዙ ብር ነው የሚባለው። ቃሊቲ ትንሽ ነው፣ ሸዋሮቢት ግን 200 ብር ብዙ ነበር። ኢትወዝ ኢቨን በወር የሚፈቀድልህ ገንዘብ ራሱ ባንክ ምናምን ብር እንኳን ቢኖርህ ኢቨን ሄደህ ብትሰጥና በወር የሚፈቀድልህ እሱን ያህል አማውንት ኦፍ ገንዘብ ነው የነበረው። ከ200 ብር በላይ አይቻልም ነበር። የኔ ከዛም ያልፋል፣ 260 አካባቢ ነው የነበረው ደሞዜ። ከዛ ግን ምን ደግነቱ ኢንተርኔት አክሰስ አገኘው። ቢሮ ነው የምውለው ቁጭ ብዬ። እንደሌላው የጉልበት ስራ ሲኖር በግዳጅ ምናምን ወጥቼ አልሰራም። ጠዋት ወጥቼ በ11 ተኩል 12 ተኩል እንደ መንግስት ሰራተኛ ወደ ማረሚያ ቤት ወደ ውስጥ መመለሴ ትንሽ የሜንታል ረፍት ሰጥቶኛል እና እሱ ነገር በጣም እንትኔን አቀለለልኝ። የሸዋሮቢት ቆይታዬን በደንብ በቃ ዜና አገኝ ነበር። ሰው የማያየውን ነገር የዛኔ ምንም ኢንፎርሜሽን አልነበረውም። ሰው ምን እየተካሄደ ነው የሚለውን በኢቲቪ እና ኢቲቪ ካልሆነ በስተቀር ሌላ ኳስ ነው የሚፈቀድልህ። ቻናል ምናምን ብትቀያየርም በኢትዮጵያ እንትን ላይ ነው ያሉት የተፈቀዱልህን ቻናሎች ነው የምታየው ምናምን። የዛኔ ደግሞ ፖለቲክሱ በጣም የጦዘበት ጊዜ ነበር ካስታወስክ። ይሄ ሪጂም ቼንጁ ገና ሀፕን ከማድረጉ በፊት ያሉት ወቅቶች እሱ በቃ እኔ በደንብ ኢንተርኔት አክሰስ አደረግ ነበር ምናምን እና ለእኔ በጣም ኢንተርኔት ከዛ በኢንተርኔት ቤት የታሰበ እንትን በዛ መሀል አሁን በምነግርህ አካባቢ ውሃው ተስተካክሏል ሳልነግርህ። ቀይ መስቀል መጥቶ ሙሉ ላይ የማያቋርጥ የውሃ አክሰስ ተገኘ። የተወሰኑ የማስፋፊያ አይነት ነገር እኛው ግቢ ውስጥ ሆኖ ሌላ ሰፋፊ 2 ቤቶች ተሰሩና የታራሚው ቁጥርም ቀነሰ። እኔ አሁን ስገባ የነበረው 400 ምናምን 380 ሰው ምናምን አንድ ቤት ውስጥ ተጠቅጥቆ የሚኖረው የነበረው በግማሽ ቀነሰና ኦልሞስት ሁሉም አልጋ ይኖረው። የዛኔ የተወሰነው ሰው አልጋ አለው፣ አብዛኛው ሰው ግን ፍራሽ ደርድሮ በቃ ተጠቅጥቆ የሚተኛበት ጊዜ ነበር። እሱ አንዱ ሙቀቱም ምናምን እና ቀይ መስቀል ባለውለታ ናቸው ማለት። ቀይ መስቀል በጣም ባለውለታ ናቸው። እነሱ እንትኑን አቀለሉት። ከዛ እኔ ዘፈን እሰማለሁ። ሳንሱር ይደረግ ነበር ወደ ውስጥ የሚገቡ መጽሐፍቶች የሚሆኑ ወደ ሚኒ ሚዲያ የሚሄዱ ዘፈኖች ሳንሱር ክፍል ታይተው ምናምን ነበር የሚያልፉት። እኔ እሱን አክሰስ እሱን ባሪየር አልነበረም እኔ ጋር። ቢሮ ቁጭ ብዬ የፈለኩትን ዘፈን እሰማለሁ፣ የፈለኩትን መጽሐፍ ላይ አነባለሁ ምናምን። አረጋጋኝ እሱ ነገር እና ኢት ዋዝ የተሻለው ሞመንት ከስሩ ፓርት የሸዋሮቢት ፓርት ከአንዳንድ ነገሮች ውጭ። ሚኒ ሚዲያም አለ አይደለ? ሚኒ ሚዲያ አለ። ምን አይነት ላይብረሪ አለ። ምን አይነት ሙዚቆች የማን ይከፈቱ ነበር እዛ በብዛት? አዲስ ዘፈን ትንሽ ዘግይት ብሎ ነው የሚደርሰው። ኢቨን እንትን ብትል ራሱ
ከተማ ተሄዶ ምናምን ነገር ፍላሽ ላይ ሙዚቃ ቤት ተሄዶ ምናምን ዘፈኖች ይጫን ሲባሉ የሚፈርምልህ ፖሊስ አለ እሺ የሚል የሆነ አሉ ሌሎች እሱን የሚሰሩ ህብረት ሱቅ የሚባል አለ የታራሚ ኦን የሚያደርገው እንትን እንደ ቢዝነስ ሆኖ ዞሮ ዞሮ ለማረሚያ ቤቱ ታራሚን ማገልገያ የሚውሉ የሚኒ ሚዲያ እቃዎች መግዛት ፍላሽ መቀየር ዘፈን መምረጥ ምናምን አለ ከስንት አንዴ ነው ዘፈን እንደዛ የሚመረጥ ከዛ አዳዲስ የወጡት በአንድ ፍላሽ ምናምን ይመጡልሃል ከዛ እሱ ከመጣ በኋላ ሳንሱር ይደረጋሉ እንደ ሴንሰርሺፕ በቃ ምን አይነት ኮንቴንት አላቸው ፊልተር ይደረጋል ምን አይነት ኮንቴንት አላቸው ዘፋኙ ማን ነው ምንያምን የሆኑ በቃ የዛኔ አሁን ለምሳሌ ፋሲል ደሞዝ ምናምን ከሆነ አይገባም ቴዲ አፍሮ ምናምን አይታሰብም እና ግን ይሄ ማለት እኔ እዛ ከመግባቴ ኦፊስ ከመግባቴ በፊት የነበረ አሰራር ነውና አብዛኞቹ የምንሰማቸው ዘፈኖች በቋሚነት ጸጋይ እሸቱ አብዱኪያር ሚካያ ነበረች አረጋኝ ወራሽ ጆኒ ራጋ ሙሉ አልበም እነዚህ በአልበም ነው ሙሉ ነው የምትሰማቸው የሆነ ደግሞ ሲንግል ምናምን ሰማ ነበር እነዚህ ግን እስካሁን ድረስ ዘፈናቸውን በሰማው ቁጥር ሙቀቱ ነው ትዝ የሚለኝ የሸዋሮቢት ኦልሬዲ በሸዋሮቢት ነው ማስታወሳቸው የሚካያ አልበም ግን ታሳሪ እንደውም አይከብድም ላይክ በጣም ውስጥ ያለበት ጊዜ ምክንያቱም አራቶቿ ምናምን አገላለጿ ለወንድ ልጅ ያላት ያፈቀረች ወንድ የምትሰጠው ፍቅር ስታካብድለት በተለይ ስታጋን ነው የሆነ ሆድ እንዲብስ ነገር እኔ እንጃ እኔ ሌላው ሰው እንዴት ይረዳው እንደነበር አላውቅም ግን በቃ በጣም እዛ የሚወደደው አብዱኪያር ነበር አብዱኪያር በቃ ሁሉም ነው እኩል የሚዘፍነው ምናምን በቃ ነንስቶፕ ነው የምትሰማው መርካቶ ልጅ ያለውንም መርካቶ ሰፈሪ ሁሉም ነው በቃ የአብዱኪያር ዘፈኖች ሁሉም አልበሞቹ ይሰሙ ነበር አንዳንዶች ከዛ ውጪ ማን አለ ቅዳሜ እንትን እሁድ መዝሙር ነው አርብ መንዙም አለ ጠዋት ላይ ማለት ነው የሆነ ሰዓት ላይ ያስቀሩት እሱን ፓርት ሴኩላር ቦታ ነው ምናምን ነገር ብለው ያስቀሩት ግን እንደዛ ነበሩ አርብ መንዙማ ነው እሁድ መዝሙር ነበር ከዛ ውጪ በጣም በቃ የዘፈን እንትን ላይ ሚኒ ሚዲያ በቃ አሪፍ ሲፈቱ አንዳንዴ አሪፍ አጫዋች ምናምን ዲጄ ሆና እኔ ብዙ ጊዜ ቢሮ ነው የምውለው ግን እሁድ አንዳንዴ ሙሉ ቀን እዛ ስለምውል እና ለምሳ ደግሞ ገባ ነበር ወደ ውስጥ ወደ ዞን ገባ ነበር ያን ያህል እንትን አልነበርኩም ምን አይነት እንትን ብቻ ግን ይሰማል እዛ ያለውበት አካባቢም ሆኖ ስፒከሩ በጣም ትልቅ ስለሆነ ይሰማል አሪፍ ዲጂዎች አሉ አንዳንዴ አሪፍ የሚከፍቱ ከዛ ውጭ ስራቸው ስም መጥራት ነው ከዘፈን ውጭ ጠያቂ ሰው ሲመጣ ስም ይጠራሉ በስፒከር ሙሉ ዞኑ መሰማት ስላለበት ስራ ሲኖር እንደዚህ ያለ ስብሰባ አለ ንውጡ ሰዓት ደርሷል ምሳበ ምናምን እንትን ግቡ ምናምን እያሉ ነው የሚሰሩት ዋና ስራቸው የሚኒ ሚዲያ ሜሞሪ እሱ ነው እንግዲህ እንደውም በቴዲ አፍሮ ምክንያት የመጣብኝን መዘዝ ልንገር እኔ ኦልሬዲ ኦፊስ አንዴ ስራ ከጀመርኩ በኋላ ከአስተዳደሮቹ ጋር በጣም መቀራረብም ስለነበር ኢቭን በፐርሰናል ጉዳይም ማግዛቸው ነገሮች ነበሩ አብዛኞቹ የርቀት ትምህርት ይማሩ ነበር እዛ ላይ ሞጁል ምናምን መልስ በመመለስ ከዛ ውጭ ደግሞ ይሄ ኤሌክትሮኒክስ ነክ ነገር የሆነ ነገር ሲሆንባቸው ስብሰባ ሲኖር ይሄ ፓወርፖይንት ምናምን የሚያሳዩበት ፕሮጀክተር ሴታፕ ለማድረግ ቤታቸው ድረስም እየሄድኩኝ ዲሽ እንደዚህ ሆነብኝ ምናምን አሉ አይደለ ኤሌክትሮኒክስ ነክ ነገሮች ሆነ ሜቢ ያው ከእውቀት ማነስም በለው ወይ አቬሬጅ የሰው ልጅ የማይችላቸው ነገሮች ተለቅ ያሉ ሰዎችም ናቸው አብዛኞቹ አመራር ላይ ያሉት ምናምንና ከኤሌክትሮኒክስ ነክ ነገር ጋር ወይ ከቴክኖሎጂ ጋር ምናምን እንትን አይደሉም ስልካቸው የሆነ ነገር ሲሆን ምናምን እኔን ነው የሚጠሩትና ቤታቸው ሄዳለው ከልጆቻቸው ጋር ከባለቤቶቻቸው ጋር ኢንክሉዲንግ ዋና አስተዳዳሪው የማረሚያ ቤቱ አስተዳደር ጀምሮ ሙሉ በራንክ በደረጃ ብታይ ሁሉንም ክሎዝ ነበር ሁሉም ጋር
እና በጣም እቀራረብ ነበር። እና የሆነ ጊዜ የቴዲን አልበም እኔ ሰማው ነበር ውስጥ አይታሰብም የበዛ ሰዓት። ከዛ እኔም በጣም ኢንጆይ እያደረኩት ምናምን ኢትዮጵያ ማለት ነው አልበሙ እና ለምን ይቅርበት ሳራሚውስ ይሄን የመሰለ አልበም ምናምን በሚል ከሚኒ ሚዲያ ፍላሽ ወስጄ ዳውንሎድ አደረኩና ሰጧቸው። ከዛ ነንስታፕ ነው በቃ የቴዲ አልበም መነጋገሪያ ሆነ። ሌሎቹ ዞኖች ሳይቀር ነው እንዴ ዞና እንዲሰማል እና የሚባል ኢንፎርሜሽን ደርሷል ሌሎቹ ዞኖች ላይ ምናምንና አልበሙ ዞን 1 ላይ 3 ቀን በተከታታይ ማለት ምንም ይሄ በመሃል ምናምን ዘፈኖች ሳይገቡበት ማለት ነው 3 ቀን በተከታታይ እንድትሰማ እንዳጋጣሚ ከጧት እስከ ማታ በቃ ይደጋገማል። አዲስ ነው። በዛ ላይ ማንም አላሰበውም ምናምን። ዋናው አስተዳዳሪ ድንገት እኔን ሊያስጠራኝ ሲመጣ ነው በሚኒ ሚዲያ ሊያስጠራኝ ሲመጣ ነው የሰማውና ከዛ በኋላ ልጁን ከየት አመጣው ይሄን አልበም ምናምን ተብሎ ምክንያቱም በሳንሱር ሳይደረግ አያልፍም። ይይዙታል ልጁን ገና ምንም እንትን ሳይሉት ይናገራል ማለት ነው። ከዛ እኔ እንግዲህ ለስራ ልጠራ ነበር አዛዥ የመጣው ተጠራው። በጣም ተናዷል ምናምን ነገር በጣም ነው የምንቀራረበው ከኔ ጋር ደግሞ በብዙ ነገር ሄልፕ አውት አደርገዋለሁ ፐርሰናሊ ራሱ ማለት ነው። ከዛ አስገቡት ምናምን ተብሎ ጨለማ ቤት ገባው። ጨለማ ቤት ለስንት ምናምን የሚለውን ራሱ ነው እንደ በቃ 14 ቀን 2 ሳምንት ጨለማ ቤት አስገቡት ምናምን ነገር አለ። ከዛ እዛው ሰውየው መልሶ ይበዛብሃል እንዴ ምናምን ነገር አለና ሌሎቹም ትንሽ ሃርሽ አይነት የሆነብኝ መስሎ ተሰማቸው። ምክንያቱም ከቦታው ላይ ከነበረኝ ሮል አንፃር ከዛ አይ በቃ እኔ እንግዲህ ከወሰናችሁብኝ የሚገባኝ እሱ ከሆነ ችግር የለውም ምናምን ነገር አልኳቸው። ጨለማ ቤት ገባው ማለት ነው። እና ጨለማ ቤት ማለት በጣም የሆነ ለጠላት አትመኘውም። በዛ ሙቀት ጩሃን በጣም የወረረው ቦታ ነው። ቀንና ሌሊቱን አትለየውም። ጩሃን ይፈላል ነው የሚባለው ይፈላል ግድንግድ እንደ ኳስ የሚነጠር ጩሃን ያለው ከላይ ዱብ ይላል ጭራሽና በዛ ውሃ ምናምን መታጠብ ምናምን አይታሰብም። ምግብ ሰዓት የሚከፈትልህ በር ሲከፈት ያለው ብርሃን አይንህን ነው በጣም የሚያጥበረብር አይነት ነገር አለ አይደለ? በጣም ከጨለማ ባንዴ ላይት ስታይ ምናምን አይን የሚጎዳ አይነት ብርሃን ነው የምታየውና ተመልሰው ወደዛ ጨለማ ስትገባ ደግሞ ድጋሚ ጨለማውን እስክትለምድ ድረስ ደግሞ በጣም እንትን ነው። ከዛ በተረፈ ግን ሌላ ብርሃን የለም። በዜሮ ሻማ አምፖል የራስህ ቆዳ አይታይህም እንኳን ሌላ ነገር ልታይ ማለት ነው። በጣም ጨለማ ነው። ቀን ምናምንስ መለየት ላይ ዴት ይጠፋብሃል ይባላል። ምንም ቀን የምታውቅበት ሜትድ የለም ማለት ሰኞ ነው ማክሰኞ ነው ምናምን እኮ ከሁለት ከሶስተኛው ቀን በኋላ እየጠፋብህ ነው የሚመጣው። ቀን ሌሊት የምትለየው ለምግብ ሲከፈትልህ ነው እንጂ ሲዘጋ ጨለማ ነው። በቃ ሌሊት ነው ሲዘጋ፣ ሲከፈት ቀን ነው። ማታ 11 አካባቢ ነው እራትን የሚያስገቡልህ። ከዛ በኋላ ጨለማ ነው። መንጋቱን የምታውቀው በሩ ሲከፈት ነው እንጂ እንደሌሎቹ ላይት ይገባል። ሌሎቹ መስኮቶች ምናምን ስላላቸው መብራትም አለ ቲቪም አለ ምናምን ውስጥ እና ያ ፕሪቪሌጅ አታገኘውም ጨለማ ቤት ውስጥ። ጩሃን ጎን ለጎን እንዳለ ሆኖ መጨረሻ ላይ በሶስተኛው ቀን ተንኳኳና ከቁርስ በኋላ እንዳስገቡኝ ድጋሚ ተንኳኳና ተከፈተ። ከዛ በኋላ ያው ሻወር መውሰድ ትችላለህ፣ ልብስ መቀየር ትችላለህ ምናምን ተባልኩኝ። ከዛ ዋናው አስተዳደር ነው ያስገባኝ። እንዴ ለምን ግን ቆይ በሶስተኛው ቀን ሊፈቱ ፈለጉ? እኔ የዛኔ ያልኩት ነገር ምን መሰለህ ማለት ፐርሰናሊ እሱ መጥቶ የዛኔም ራሱ ስለሆነ ቀኖቹን 14 ቀን ያለኝ ከዛ ደግሞ በጣም ከመቀራረባችን የተነሳ አለ አይደለ እንደ እልህ ነገርም ንዴትም ተሰምቶኛል እንደዛ አይነት ውሳኔ እኔ ላይ መወሰነው እና እሱ መጥቶ መፍታት አለበት እሱ ይፍታኝ ምናምን ነገር ስላቸው ድጋሚ ተመልሶ ሄዱ። ከዛ አልቆየም 3-4 ደቂቃ እዛው ቅርብ ስለሆነች የሱ ኦፊስ መጣና ናውጣ ምናምን ነገር ብሎ አስወጣኝ። ሂድ ሻወር አድርግ እና ልብስ ቀይር ምናምን ነገር አለኝ።
ከዛ እኔ ሰየው ብዬ ካልክ ምናምን ዘንዳ በቃ ሄድኩኝ። ልብሴን ምናምን ቅያሪ ልብሴን ይዤ ሻወር ገባውና ምንድነው ይቺ 3 ቀን ያለችው ጭንቀት ምናምን ለጥ ብዬ አሳልፋታለሁ የሚል ግምት ነበረኝ እና ሻወር አድርጌ ወደ መኝታ ቤቴ ገብቼ ልተኛ ስል ድጋሚ ተጠራው ማለት ነው። ከዛ ራሱ አስተዳዳሪ ነው ተመልሼ ሄድኩኝ። ልተኛ ያምራሃል እንዴ ምናምን ብሎ እንደ መቀለድ ምናምን ነገር አለ እና ፕሪንተር ተበላሽቶ ነው ለካ አስቸኳይ ተፈልጌ ነው ነገር እኔንም የፈቱኝ ማለት ነው። ከዛ ወደ ስራ የተመለስኩ ድጋሚ ማለት ነው። ብዙ ጊዜ እንደዚህ አይነት ቴክኒካል ነገሮች አንዳንዴ በጣም ለሲሊ ነገር ነው የሚፈልጉ። አሁን ለምሳሌ ካሜራ ይገዛ ተባለ፣ ትልቅ ተቋም ነው፣ ትልልቅ እንግዶች ይመጣሉ፣ ስብሰባ ይካሄዳል፣ ዝግጅቶች አሉ። የዛኔ ግንቦት 20 የካቲት ምናምን ብሔር ብሔረሰብ ምናምን በኦፊስ ደረጃ ያከብሩታል እና አንዳንዴ የማረሚያ ቤት ባንድ ምናምን አለ መጥተው ታራሚውን ያዝናናሉ ምናምንና እሱን ዶክመንት የሚያደርግ ካሜራ ይገዛ ተብሎ ካነን ትዝ ይለኛል አይ ቲንክ ካነን ብቻ በሰዓቱ 200 ምናምን ሺህ ብር ካሜራ ታዞ ወረቀቱ ሲያልፍ አይቼዋለሁ ለግዢ ማለት ነው። እና ብዙ ጊዜ እኔ አካውንቲንግም ባክግራውንድ ስላለኝ አካውንቲንግም ስለተማርኩ እንደዚህ አይነት ነገሮች ላይ አለው ከዋና አስተዳዳሪው አጠገብ ኢቭን እሱን ወደ በኋላ እመጣልሃለሁ። ብቻ የካሜራውን አሁን ልንገርህ። ካሜራው ተገዛ፣ ካነን ካሜራ ተገዛና በሁለተኛው ነው በሶስተኛው ወር ድጋሚ ሌላ ካሜራ ግዢ ወረቀት አየሁ እና ከዛ በኋላ እንዴ ካሜራ እኮ ገዝታችኋል ባለፈው ገዝተን የለ እንዴ ምናምን ነገር ብዬ ነገርኩት ለአስተዳዳሪው። ከዛ ካሜራውን የተረከበው ሰው የማረሚያ ቤቱ አባል ነው፣ ፖሊስ ነው። ይጠራ ተባለና ተጠራ። ከዛ ካሜራ ባለፈው አስገዝተን የለ እንዴ ምናምን ተብሎ አዎ ተገዝቷል እና ተበላሽቶ ነው ምናምን ተብሎ አይ አልተበላሸም እና አሁን ለምንድን ነው ሌላ ካሜራ የምትገዛው ምናምን ሲባል አይ ለቪዲዮ የለንም እኮ ምናምን ነገር ደግሞ 2 ወር ተጠቅሞበታል ሰውየው ፎቶ ብቻ እያነሳበት ነው እና ለቪዲዮ የለም ምናምን እንዴ ኧረ ቪዲዮ ይቀርጻል ምናምን ነገር ብዬ ተናገርኩት። እና የታራሚ ደግሞ እኔ እሱ ባለሙያ እኔ ታራሚ መሆኔ ነው እና ይሄ ፎቶ ካሜራ ነው ቪዲዮ እሱ የመሰለው ቪዲዮ ይሄ ትከሻ ላይ ሰርግ የሚቀረጽበት ምናምን እዛ ላይ ይሳካ እንደዚህ አይነት ሰዎች አሉ እና እንኳን እንደ ፕሪንተር ጥገና ካሜራዋን እንኳን ከፎቶ ወደ ቪዲዮ ትንሽ ከእውቀት ንጹህ የሆኑ ሰዎች አሉ እንደዚህ አይነት ሰዎች አሉ ብዙና አስፈላጊነቴ ነው ያስወጣኝ በ3 ቀን ልዩነት ያስወጣኝ። ለራስ ቫልዩ አድ ያደረክበት መንገድ በጣም ኢንትረስቲንግ ነው። የምግብ ኤክስፒሪየንሱ ግን እንዴት ነበረ በዛ ሰዓት? ምግብ ደያስ ነው አይደል የሚባለው? በፊት አሁን ለምሳሌ ከቅሊንጦና ከቃሊቲ በንጽጽር የሸዋሮቢት ይሻላል። ምክንያቱም ቅሊንጦና ቃሊቲ ብዙ ጊዜ ጠያቂ ያላቸው አዲስ አበባ ከተማ ስለሆነ ያን ያህል በጣም እንትን ሆነው ተጨንቀው ወይም ደግሞ ዴዲኬትድ ሆነው አይሰሩልህም ምግብ። የዛ ግን ከአዲስ አበባም ስለሚርቅ ጠያቂም በየጊዜው ስለማይመላለስ ያለህ አማራጭ የሸዋሮቢት ይሻላል ማለት ነው። የሸዋሮቢት ሪሌቲቭሊ ኢተብል ነው፣ በቃ የሚበላ አይነት ነገር ነው። ያው ባታመሰግንም ይበላል። ግን ምን መሰለህ በጀት አለው ማረሚያ ቤቱ እና በጀቱን በትክክል ሂሳብ ካለ መስራት በአመቱ መጨረሻ ላይ በጀቱ ይመለስ ነበር። ቀሪ በጀት ነበረው፣ ተመላሽ አለው ምን ጊዜ አመት እና እሱን ዝም ብሎ ደብሮኛ አንድ ቀን እያየው እንዴ ሂሳቡን በትክክል ቢሰሩት እኮ ደህና ነገር ምግቡ ላይም የሚሆን ነገር ተጨምሮ በጀቱ ማለት ታራሚም ደህና ነገር መብላት ይችል ነበር ከሚመለስ በጀቱ ምናምን ነገርና ከአስተዳዳሪው ጋር እንግዲህ ክሎዝ ነን ብያለሁ ነገርኩትና በቁጥር አምጣልኝ አለኝ። አጥንተህ በትክክል ስራውን ሰርተህ የዴይሊ የአንድ ታራሚ ገንዘብ ወጪው ስንት ነው የሚለውን አስልተህ አምጣልኝ አለኝ። እኔ አሁን ያልኩት ስጋ መብላት እንችላለን ነው ማለት ስጋ መብላት እንችላለን፣ ቅቤ መጨመር ይችላል፣ ሌላ ነገር። ከዛ አስጠንቼ ራሴ አጥንቼ ምናምን በስንት ጊዜ ነበር የሚበላው ያኔ? ለአመት በዓል ነው የምትበላው የዛኔ። ከዛ ግን እኔ በሰራሁት ካልኩሌሽን ከሆነ ግን በየሳምንቱ ስጋ መብላት እንችላለን። አት ዘ ሴም ታይም በሳምንት 2 ምናምን ደግሞ ወጧ ላይ ቅቤ ነገር ጣል ማድረግም እንችላለን እና
ከዛ ልወያይበት አለ። ስታፉን ጠራ። እንደዚህ እንደዚህ እያለን ይሄ ልጅ ምናምን ነገር አላቸው። ከዛ ተወያዩበት ምናምን። እንደውም ፋኒ ስቶሪ የዛኔ አንዷ ምግብ ቅያሪ ይደረግላቸው። 2 አይነት ምግብ ነው ያለው፣ ክክ ነገር ነውና በአልጫና በሽሮ አይነት ነገርና ከዛ ምን ቅያሪ ይደረግላቸው ምናምን ሲባል አይ ምስር ይሁን ምናምን ነገር ያለ ሰው ነበር አይቲክ ምክትሉ መሰለኝ የዛኔ። ከዛ የጤና ደግሞ ኒውትሪሽኑን ምናምን እንትን የሚሉ ደግሞ የሄልዝ እንትን አሉ እዛው ጤና ጣቢያ ስላለ የጤና ጣቢያው ኃላፊ ሴት ነች። አይ ምስር አይሆንም ታራሚውን ለሌላ ነገር መገፋፋት ነው የሚሆነው ምናምን ብላ እሱ ቀርቶ ቅቤ በሳምንት 2 እንዲገባበት ወጡ ላይና ከዛ ደግሞ በሬ በየሳምንቱ የመጀመሪያ ምስር ያበሳጫል በሚለው አይደለም አይ ቲንክ ለሴክሹዋል አክቲቪቲ ምናምን ይገፋፋል ምናምን ከሚል አንጻር መሰለኝ እዛ ያደርጋል። እኔ አላቅም ነበር የዛኔ። አሁንም በምንም አላረጋገጥኩም፣ ግን እንደዛ ብላ ነበር ሐኪሟ የዛኔ ያስቀረችው ምስርን። ከዛ የመጀመሪያው የስጋ ግዢ ላይ እንደውም በቃ ውጣ ምናምን ተብዬ ከነሱ ጋር ሄጄ ከፖሊሶቹና የተወሰኑት ሰራተኞች ጋር ወጥተን ምናምን ግዢ ገዝተን ተመልሰን ገባን። ሰው በጣም ማለት ድንገት ምናምን ሲሆን እንዲህ ምን አስበው ነው ምናምን ነገር አለ አብዛኛው ሰው። ከዛ እየተለመደ መጣ። በቃ ቅዳሜ እኔ ብዙ ጊዜ አክቹዋሊ የዛኔም የራሳቸው የፖሊሶቹ ክበብ ስጋ ቤት ነበራቸው ከውጭ እና እሱ እንትን ነበር። እንደውም ለጓደኞቼም በፌስታል ምናምን ይዤ ገባ ነበር አስጠብሼ ምናምን። ቁርጥ አይቻልም ለምን እንደሚከለክሉን እንጂ አስጠብሼ ገባ ነበር። ከዛ ግን እንደዛም አድርገናል ለማህበረሰባችን ለማለት ነው። አይ በጣም ደስ የሚል እንትን ሁሉም ግን አወቁ ባለውለታቸው መሆነ ያን ነገር ወይስ ብዙ አብዛኛው አላወቀም? ያን እንዳረክ ከኔ ጋር በጣም ክሎዝ ሰርክል የነበሩት ሰዎች ያውቃሉ። በዛ ሰዓት የተወሰነው ያውቃል፣ ፎር ሹር ያውቃል የተወሰነው። ግን አሁን ለመሰለ ከዛ በኋላ ብዙ ሰው ይገባል ይወጣል ይቀያየራል ምናምን። ኢቨን አት ሳም ፖይንት ማን እስረኛ እንደዛ እንዳደረገው አያውቁም። አሁንም ያሉት ሜቢ ስጋ እየበሉ ከሆነ በሳምንት እኔ እያበላኋቸው እንደሆነ እንዲያውቁልኝ ይፈልጋሉ። በዚህ አጋጣሚ አይ ደስ ያል። ግን እንትን አሁን ቅድም ሴክሹዋል ስትለኝ ነበርና ይሄ ውጭ ሀገር ላይ እስር ቤቶች ላይ የሚወራው እንዲህ የሚባለው አስነዋሪ ነገር ውስጥ ላይ ምን ያክል አክቲቭ ነው ወይ የእውነታ ሆኖ አጋጥሞ ያውቃል ወይ ከገብተህ ካየኸው በኋላ? ውጭ ሀገር ማለት እኛና ኢትዮጵያ እናንተን ይለያያል፣ ኮምፕሊትሊ ይለያያል። ማለት እንደዚህ አይነት ኬዝ የለም። አሁን ሜቢ ሪፈሪንግ ቱ ሆሞሴክሹዋሊቲ ምናምን ማለት ነው። በዛ ኬዝ ያው ወንጀል ስለሆነ በኢትዮጵያ ወንጀለኛ መቅጫ ሕግ የታሰሩ ሰዎች ተጠርጥረው ይሁን ምን ተብለው ይሁን የታሰሩ ሰዎች ይኖራሉ ውስጥ። እነሱ እንደ ሰውም ኮንሲደር አይደረጉም። ላይክ በጣም የተገለሉ ናቸው። እንደፈለጉት ዝም ብሎ ሽንት ቤት ሻወር ቤት ምናምን አይነት መግባት አይችሉም። ሰው ወክ ሲያደርግ ለብቻቸው ጥግ ነው የሚተኙበት ቦታ። በጣም ማለት ለሽንት ቤት የቀረበ ነው። ለሽንት ቤት የቀረበ ማለት በዛ አካባቢ ኦልሬዲ ዩ አር ዲስግሬስ ማለት ነው። እና በጣም ተገለው ዳውን ተደርገው ነው። ኢቨን አንዳንዴ ምን ይሆናል መሰለ በፐርሰናል ጸብ በጣም ኃይለኛ ሰው ምናምን ሲሆን ወይም በሆነ ነገር በጣም ሲያስቸግር ምናምን ነገር ራሱ የሆነ አንድ የተጣላ እስረኛ ምናምን ስም ሊያጠፋው ይችላል። ወይ ለ3 ለ4 ቀምረው ምናምን እንደዚህ የሆነ መጥፎ ስም ሊሰጡ ይችላሉና እሱን ወይ ተዋግተህ ወይ ተወጋግተህ ምናምን ዲፌንድ ካላረክ ሌላው ሰውም እንደዛ አይነት አመለካከት ነው ትባላለህ። ከዛ በኋላ አንተ ካልተፈታህና ሌሎቹ እስረኛ በተቀያየረ ቁጥር ስሟ እየቀጠለች ትመጣለች። ስትፈታም ትከተላለች። ምክንያቱም ሙሉ አዲስ አበባ ነው ካንተ ጋር ያለው። የትም ሰፈር ብትሄድ አንድ ሰው ታገኛለህ ካንተ ጋር የታሰረ ሰው እና ስለዚህ በእንደዚህ አይነት መልኩ የሰው ህይወት ሊበላሽ ይችላል። አይደለሁም ብሎ ዲፌንድ ካለማድረግ ምናምን ሳይኮሎጂካሊ ተጎድተው ራሳቸውን አግለው ዝም የሚሉ ሰዎች አሉ። አት ሴም ታይም ይሁኑ አይሁኑ እኔ አላቅም። እንደዚህ አይነት ስም ተሰጥቷቸው ወይም ደግሞ በእንደዚህ አይነት ኬዝ ገብተው ግን አንገትህን ቀና ማድረግ አችልም እስር ቤት ውስጥ።
በሆሞሴክሹዋሊቲ ምናምን አይነት ነገር ተጠርጥረህ ቀና ብለህ መሄድ አይታሰብም። ከሰው ጋር ማውራት አትችልም። ኢቨን ስትቆጠር ማታ ስትገባ ወደ ቤትህ እና ጠዋት ስትወጣ ተቆጥረህ ነው የምትገባው። ስንት ሰው እንዳለ፣ ስንት ሰው እንደገባ፣ ስንት ሰው እንደወጣ ይታወቃልና መቆጠር እነሱ ከሰው ጋር አይቆጠሩ ማለት ሁለት ሆነህ ነው ተሰልፈህ ነው በሰልፍ አንድ ሁለት እየተባለ በደብል ነው የምትቆጠረው። ከነሱ ጋር ዘግይቶ የመጣ ሰው ከነሱ ጋር ሊቆጠር ይችላል እና ከነሱ ጋር ላለመቆጠር እየሮጠ ምናምን ነገር አብዛኛውን ጊዜ ብቻቸውን ነው የሚቆጠሩት። ይሄ ነገር ላይክ ዴይ ቱ ዴይ ላይክ ፌስ የሚያደርጉት ነገር ነው። ዴይ ቱ ዴይ እስኪወጡ ድረስ ከወጡ በኋላም ኦልሬዲ ከተማ ውስጥ እስከቀሩ ድረስ የትም ሀገር ብትሄድ እስር ቤት የነበረ ሰው አታጣም። እስካሁን እኔ የሚያጋጥመኝ ነገር ከኢትዮጵያ ውጭ ምናምን ያገኟቸው ሰዎች አሉ ከኔ ጋር ታስሮ የነበሩ እና አይቀርልህም እንደዚህ አይነት እንትኑ አብዛኛው ሰው ስጋቱ እሱ ነው። ይሄ ከውጭ ግና ምናምን ያስተያየውና መጥፎ ነገር አሁን ታስሮ መጥፎ ኢሜጅ ማለት ኢቨን ከኔ ጋር የታሰረ አንድ ሰው ከአሜሪካ ድረስ መታሰሩን ሰምታ እህቱ የመጣች ልጅ ነበረ እና በጣም ያሳሰባት ነገር እሷ እስር ቤቱን በአሜሪካ ሂሳብ አስበው ነው እና ልጁ ቢነግራት በቃ ልረዳ ስትለው እኔን አስጠራኝ ከውስጥ ማለት ነው እና ስሜ በተደጋጋሚ ሲጠራ እኔ ደግሞ የምጠብቀው ቤተሰብ የለም መጥቶ የሚጠይቀኝና ወጣው እህቴ ነች ምናምን ነገርና እስኪ እባክህ እውነታውን ግለጽላት እባክህ በጣም እያለቀሰች ነውና ነገርኳት። አሁን ላንተ ከነገርኩ እንደውም የበለጠ በደንብ ነው ኤክስፕሌን ያደረኩላት ስጋት እንዳይገባት። አረ እንደዚህ አይነት ሬፕ ምናምን ይደረጋሉ ውጪ ምናምን ብላ ነው እና እሷ ያሰበችው እዚህ ጭራሽ እንትን አይደለም ለነሱ ነው ሴፍ ያልሆነው እንጂ ለኖርማሉ ሰውማ በጣም ምንም ችግር የለውም አይዞሽ። እስር ቤት ውጪ ነው እንደውም የበለጠ እስር ቤት ለነሱ ሜቢ እስር ቤት ይከብድባቸዋል። እስር ቤት ሲሆኑ ሲፈቱ እንደዛ አስባሉ። ኦኬ እሺ ሞር ኤፒሶዱ ኤጁኬሽናል እየሆነ የሄደ ይመስለኛል። እዛ ውስጥ በነበራችሁበት ጊዜ ማድረሳው ካራክተር ነበረ የሰው ሆኖ የሆነ ካራክተሩ ትንሽ ለየት ያለ ብዙ አይነት ሰው ታገኛለህ እንደዚህ አይነት ቦታ ላይ ባይ ዘ ወይ ከሆነ ከታችኛው የኑሮ ወለል እንበል ጀምሮ እስከ አክቹዋሊ በጣም ያን ያህል እንትን የሆነ ሰው አታገኝም። ሻወር ቤት ሞር ራንደም አቨሬጅ ምናምን አይነት ሰው ነው የነበረው እና ግን የሆነ ጊዜ የነበሩ ሰዎች አስታውሳለሁ ከደቡብ አካባቢ የሆነ ጸብ ተነስቶ ይሆን ምን ተነስቶ ይሆን 40 ምናምን ሰዎች አንድ ላይ የመጡ ነበሩ። እነሱ ብቻቸውን ካራክተር ናቸው። በየቤቱ 5 አድርገው በታትነዋቸው ምናምን የመጡና ያኔ ቃና ምናምን ይታይ ነበር። በጣም ቃና ማታ ምናምንና እየጮሁ ነበር የሚያዩት። በቃ ማንና ማን የሆነ አንድ የህንድ የቃና ስቶሪ ነበር። ያኔም ብዙ አልተከታተልኩም። አይ በጣም እንትን ነበር አገሩ ሁሉ ተቆጣጥሮት የነበረ ፊልም ነው እና ፍቅረኛሞች ተጠፋፍተው አንዷ በዚህ እየሄደች አንዱ በዚህ እየሄደ ምናምን ተነስተው ምናምን ኧረ ታጠፍ እያየች ኧረ ያዛት በዚህ ጋር ነች ምናምን እያሉ የሚጮሁ ምናምን ሰዎች ነበሩ። ከምንም በላይ የማረሳው ግን አንድ ከጎኔ ከላይኛው አልጋ የሚተኛ ልጅ ነበርና እንደ ቀልድ እያወራን በጣም እንቀራረብ ነበር። ስለ ጨዋታው ደስ ይለኛል ምናምንና ስቶሪውን ሲነግረኝ ማለት እንዴት ታሰርክ ምናምን አይነት ታሪክ እያልኩት ነውና በጣም ፋሲኔት እያደረገኝ ምናምን መጣና ከሀገርህስ እንዴት ወጣህ ምናምን ነገር አልኩትና እንጨት ማለት ትንሽ አደግ እንዳለ ከእህቱ ጋር እንጨት ሊሸጡ ካሉበት ቦታ ትንሽ ወደ ትንሽ ከተማ ነው የወጡት እና እንጨት ሸጡና ተመለሱ። ምንም ሌላ ነገር ያደረገው ነገር የለም። ከዛ መንገዱን አይቶታል። በሰከንድ ራውንድ እንጨት ሽጣለችው ማለት ነው። ከዛ እንጨት ይዞ ሄደና ሸጦ ድንገት ገበያ ላይ ሲዘዋወር ቴሌቪዥን ያያል። ከዛ ሻይ ቤት ነው ቤቱ። ገብቶ ሻይ አዘዘ። ከዛ አምባሻ በቃ 4 ሰዓት 5 ሰዓት ላይ ቁጭ ብሎ ቴሌቪዥኑን ማየት ጀመረ ማለት ነው። ከዛ ሲጨርስ ትንሽ የቆየ ሻይ ያዛል፣ አምባሻ ያዛል፣ ሻይ ያዛል፣ አምባሻ ያዛል።
መሽቷል ልንዘጋ ነው ምናምን ተባለ ማለት ነው ቀኑን ሙሉ እና የተወዝ በጣም ለሱ እንትን ነበር ምንድነው አፍዞታል ሶርሰሪ ነገር እንበል ምን አይነት ጉድ ነው ምናምን ብሎ ነው እና ለመጀመሪያ ጊዜ የዛኔ አንዳንዴ አሳሰበኝም ማለት በዚህ ልክ በዚህ ሰዓት ቴሌቪዥን አይቶ የማያውቅ ኢትዮጵያዊም አለ ምናምን ነገር እስክል ግን እውነቱን ነው ልጁ እና መሸ በጣም ሲጨንቀው ምናምን የዛን ቀን አደረ ምናምን እህቱ ጋር መመለስ አልቻለም ብሩን አጥፍቶታል አጠሴም ታይም የበላው ምግብና ቴሌቪዥኑ ምናምን ተመችቶታል በንጋታው መኪና ለምኖ ከዛች ከትንሽ የገጠር ከተማ ምናምን ወደ ሶዶ ምናምን ገባ ከሶዶ ደግሞ እዛው ወደ አርባ ምንጭ አይ ቲንክ እዛው አካባቢ በሆነ የመንግስት ተቋም ሙያ እናስተምራቸዋለን ምናምን የሚል ከጎዳና ተዳዳሪዎችን የሚያነሱ እንትኖች ነበሩ በአንድ ወቅት ትዝ ይለኛል እና የሆነ ማሰልጠኛ ኮብልስቶን ድረስ ምናምን ኮብልስቶን በፊት ነው ከዛ በኋላ ነው እንጂ ይሄ ላይክ 2008 ወይ 9 በእኛ ነው የምልህ እና ሙያ እናስተምራቸዋለን መኪና ሹፍርና ምናምን ነገር ብለዋቸው ሜቴክ እና የሆነ አንድ ድርጅት ወስደዋቸው አፋር አካባቢ ምናምን ነው እና ከዛ ወሰዱትና አስተምረዋቸው በዛ በእነሱ በሰዎቹ ብዛት ስራውን ማምጣት አልቻለም ሜቴክ ነበር ሊቀጥራቸው ያሰቡ ማለት ብዙ ሺዎች ናቸው ከ10 ሺህ በላይ ከዛ ከተለያዩ ክልል እና ለዛም ያክል ሰው ስራ ስላልተገኘ ተደራጁና ከብት እርባታ ፋርሚንግ ምናምን እናስጀምራቸዋለን ተባሉ እንደ ይህን ሁሉ ጊዜ መንጃ ፍቃድ ምናምን አስተምራችሁንማ መኪና ካልያዝን ምናምን ብለው አመፅ ተነሳ እና በእሱ አመፅ ምክንያት የህገ መንግስቱን በኃይል ለመናድ ተብሎ የመጣ ልጅ ነው እና ሜቴክ ነው እንደዚህ ያደረገኝ እና 5,000 ብር አለኝ አሁን ስንፈታ ምናምን ነገር ብሎኝ አይ አዲስ አበባ ከሆነ እኔ ጠቁምሃለሁ የአዲስ አበባ ቢሮአቸውን አውቀዋለሁ ሳር ቤት ነው ምናምን ብዬ ሳር ቤት ትላለህ እንዴ ስንትና ስንት ሰው የሚያስተዳድር ትልቅ ድርጅት ግንብ ቤት ነው እንጂ እንዴት ሳር ቤት ትላለህ በጣም ትልቅ ድርጅት እኮ ነው ምናምን ያለኝ ልጅ እና ደሆል ካራክተሩ ቀኑን ሙሉ ምናምን ብትገናኝ በጣም የተወዝፋኔ ከዛ በኋላ ሁላ ወጥቼ የእሱ ሀገር ልጆች መስለው ከተሰሙኝ ስሙ ማቴዎስ ዳሳን ታውቁታላችሁ ምናምን እያልኩኝ ብዙ ጊዜ ለመፈለግ ሁላ ሞክሬ ነበር ማለት ከልቡ በቃ አስቂኝ የሆነ ግለሰብ ነበር ትንሽ ልጅ ነው በእድሜ ግን በጣም በቃ አስቂኝ ካራክተር ኦነስት ምናምን ነበርና እሱ ነገር አስታውሳለሁ ሌሎች ብዙ ሰዎች ነበሩ ግን አሁን በዚህ ሰዓት በዚህ ቅጽበት ላይመጡልኝ ይችላል ስለዚህ የሸዋሮቢት ቆይታ ምን ያክል ጊዜ ነበር ማለት ነው ሸዋሮቢት ቆይታዬ ወደ ከህዳር 2008 እስከ ሰኔ 2009 ነበር የሸዋሮቢት ቆይታዬ አመት ከ6 ወር ነው የቶታል የሸዋሮቢት ቆይታው አጠቃላይ በአመክሮ ከ6 ፍርድ 3 አመት ታስሬ ነው የጨረስኩት እና ሸዋሮቢት ላይ ነው እንግዲህ ፍርድ ያለቀው ከሸዋሮቢት ነው የወጣሁት ወንድምህን ግን በዛ መሀል ይቅር አልከው ላይክ ምን አይነት ስሜት ሆነ መጨረሻው መጀመሪያ ላይ በጣም ትልቅ አይነት እንትን የነበረኝ እንደ ሬዘንትመንት ምናምን ነው ለወንድሜ የነበረኝ ቂም ነበረ እንዴት ማለት የፈለገ ቢሆን ሰው እንዴት እንደዚህ ያደርጋል ወንድሙ ላይ ጭራሽ በሌላ መንገድ ራሱ ማለት እኔ እንዲይዘኝ የሚፈልግ እና ሊያስተምረኝ የሚፈልግ ሌላ መንገድ አልነበረም ወይ ምናምን ማለት የፒውር ጥላቻ ነው ወይ ምናምን ብዬ እስካስብ ድረስ ማለት ነውና ግን ውስጥ ገብቼ መጽሐፍ ምናምን ቃዲቲም እያለው ሮቢትም ምናምን አላቆምኩምና በተወሰነ መልኩ ሬዘንትመንት መያዝ ቂም መያዝ ምን መያዝ በዛውም ደግሞ እንትን ለማትለው ነገር ራስን ነው የሚጎዳው እና አንድ ኒው እርዝ የምትል መጽሐፍ ነበረች ውስጥ ያነበብኳት ኢቭን ከሰው ጋር ያለኝ ኢንተራክሽን በጣም እንዳስተካክል ያደረገኝ መጽሐፍ ነበር ኒው እርዝ የሚል ካላነበብከው እንደውም አንተም ማንበበው ደስ ይለኛል ባይ ኤካርት ቶሌ ነው የሚባለው ጸሐፊው የእሱን መጽሐፍ በጣም ቀይሮኛል ማለት እችላለሁ ኢቭን ከሌላ ለሱ ብቻ ሳይሆን አሁን እኔ ማቹሪቲ እንትኑም የዛኔ የነበርኩበት ስገባ የነበርኩትና ስወጣ የነበርኩት ሰው አንድ አይደለሁም እና አንዱ እሱም እንደዛ እንደሆነ ያደረገኝ መጽሐፍ ማንበብ ላይብረሪ ቁጭ ብሎ እንትን ማለት ራስን ማዳመጥ ከዛ እሱ ላይ እንደዚህ ቄሚዥስ
ምንድነው ትርፉ ማለት ማን የሚጎዳው ስትል ውስጥህን የሚበላህ አንተ ራስህን ነው የምትጎዳውና ለሱ ስትል ሳይሆን ለራሴ ስል በዛ ላይ የምቀይረውም ነገር የለም። በተወሰነ መልኩ ለበጎ ሆኗል። በዛ አይነት ሰልፍ ዲስትራክሽን መንገድ ውስጥ በየቀኑ እየጠጣህ በየቀኑ እየዘለልክ ምንም ወደ እንትንም በማይመጣበት መንገድ ደግሞም ለሰራው መጥፎ ነገር መቀጣት ደግሞ እሱ ግን ሞር ኦፍ የሚመስለኝ በቃ ከጊዜ ወደ ጊዜ እየባሰ ነው የሚሰራው ስህተት በሚልም ምናልባት ሊሆን ይችላል ብዬ አስባለሁ። እኔ እንጃ እንግዲህ በሱ በኩል ያለውን እንደሱ ሆነን ልናስብለት አንችልም። የሆነ እንትን ልንሰጠው እንችላለን ቤኔፊት ኦፍ ዳውት። ግን አሁን ላይ ግን ያላችሁበት ሁኔታ ምን አይነት ነው? እንገናኛለን። ስመጣ እዚህ ያገኘዋለሁ። አንዳንዴ እሱ ቤት አርፋለሁ። እንገናኛለን በደንብ ልጆች የሚገናኛሉ ምናምን። ያው እኔ እና እሱ የምናውቀው ስቶሪ ብቻ ይሆናል ማለት ነው። ይሄ አሁን ያሉት ልጆች አያውቁትም። የኔ ባለቤትም እሱ እንደዛ እንዳደረገ አታውቅም። ሜቢ አሁን ልታውቅ ትችላለች በዚሁ ማለት ነው። አዎ በዚህ ኤፒሶድ ልታውቅ ትችላለች። ይሁን ደስ ይላል በጣም። ከወጣ በኋላ የነበሩት የመጀመሪያው ሰሞን ኤክስፒሪየንሶች እንዴት ነበሩ? አሁን የገባው ሰውና የወጣው ሰው ሁለት ሰዎች ናቸው ማለት እንችላለን። በጣም የተለያየ አይነት ፐርሰናሊቲ ይዤ ነው የወጣሁት እና ከዛ በኋላ ኮምፕሊትሊ ወደ ነበርኩበት ከመግባቴ በፊት ወደ ነበርኩበት አይነት ላይፍ እንደማልመለስ ለራሴ ቃል ገብቻለሁ። አት ዘ ሴም ታይም ከምን መጀመር እንዳለብኝ አላውቅም። በተወሰነ መልኩ 3 ዓመት ቀላል አይደለም። እንኳን እስር ቤት 3 ዓመት ኖርማል በላይፍ ሰው 3 ዓመት ማቹር ያደርጋል። እና 3 ዓመቱ ቀላል አልነበረም። ከዛ የተወሰኑ ሰዎችን ተዋውቄያለሁ እንደ አዲስ ምናምን። ከመግባቴ በፊት የነበሩ ሰዎችም አሉ ምናምን። ኦነስት የሆነ ገንዘብ ነው ማግኘት ያለብኝ። ገንዘብ በቃ ሁሌም ከድሮም ጀምሮ ከልጅነቴም እንትን ያልኩት ነገር ነው። እወደዋለሁ ስለ ሁሉም ሰው ይወደዋል። ግን እኔ ደግሞ በቃ እንትን የሚለኝ ነገር ነው። ሞቲቬት የሚያደርገኝ ትልቁ ጉዳይ ነው እና ፎር ሳም ሪዝን ደግሞ ለምበትነው ነገር ነው ነበር ይዛሉ። በኦነስት የሆነ ስራ ጀመርኩ። እግዚአብሔር ይመስገን አሁን በጣም እንግዲህ ለራሴ የምፈልግበት ሌቭል ላይ ደርሻለሁ ማለት እችላለሁ። ገና እቀጥላለሁም። ግን አሁን ተመልካቾቻችን ያለበትን ሲቹዌሽን የደረስክበትን ደረጃ ምን ስለማያውቁ በዚሁ እንትን ብትልኝ። ኦኬ አሁን ፋስት ፎርዋርድ ከ2009 ማለት ነው ፍሮም ስክራች ቢዝነስ ጀመርኩ። ውስጥ ከማውቃቸው ሰዎች ጋርም በፊት ከነበሩ ሰዎች ጋርም አዳዲስ ከተዋወቅኳቸው ሰዎች ጋርም ቢዝነስ ጀመርኩ። አሁን እንግዲህ ጥሩ ቦታ ላይ ይገኛለሁ ብዬ አስባለሁ። ለራሴ አትሊስት ጥሩ መንገድ ላይም ነኝ እና ዛምቢያ ሜቢ ብትመጣ አሳይህ ነበር። ጥሩ ኢንቨስትመንት አለኝ በዛምቢያ። ፋርሚንግ ላይ እሰራለሁ፣ ሆቴል ላይ እሰራለሁ፣ በተለያየ ዘርፍ ላይ ያለሁበት ዛምቢያ። ኢንቨስተር ነኝ እዛ። ኑሮ የሚያደርጉት እዛ ነው። ወደ ኢትዮጵያ የመጣሁት ለኢቨንት ነው። ግን እመጣለሁ አንዳንዴ በበዓልም በሌላ ምክንያት እዚህ እመጣለሁ። ከአንተ ጋርም እንግዲህ የተገናኘ ነው ለኢቨንት ምክንያት። ባለቤቴ በተለያየ መንገድም ስለምታይ ኢንስታግራም ላይም ቲክቶክ ላይም ስለምታይ ዲዛይን አድርገንላት ለሌላ ሰው ለመናገር እንጂ ስቶሪውን እንግዲህ ዋን ኦፍ ጥሩ ከምንወዳቸው ደንበኞቻችን ነች። በጣም አከብራት። ሌላ ግን አንድ ፐርሰናል የሆነ ነገር ልጠይቅ የምፈልገው ትላልቅ ጋዜጠኞች ሚዲያዎችም በተለያየ አጋጣሚ ይህን ስቶሪ ለማውጣት ኢንተርቪው ሊያደርጉ ፈልገው ዲክላይን እንዳረካቸው እሺ ብለህ እንዳልተቀበልካቸውም አውቃለሁ እና ላይክ ለምን እሺ ልትለኝ ፈቃደኛ ልትሆንልኝ ቻልክ? ያው ምን መሰለህ አሁን አንተ ያለህ ማሞገሱ ትንሽ ያበሻዊ ባህሪ አይደለም። ግን ኢጎይም ቡስት እንዳይሆን እንግዲህ ጓደኛዬም ነግሬያለሁ።
ከጓደኛም ሰምቻለሁ ስላንተ እና ሱት ደንበኛ ነው፣ እሱን ታውቀዋለህ። ባለቤቴም ከዛ ደግሞ እድሜሄንም ሲነግሩኝ መጀመሪያ እንትን አላልኩም ነበር፣ እንዴ ሊሆን አይችልም አይነት ነገር ነው። እና ከዛ ግን ያው አንዳንዴ አድማየር የምታደርጋቸው ሰዎች አሉ፣ ቁም ነገረኛ ሰዎች በእንደዚህ አይነት እድሜ በዚህ ጄኔሬሽን፣ ከዛ ደግሞ በዚህ አይነት ሌቭል ላይ እንደዚህ ይህን ያህል እንትን ሰው ሲሆን እኔም ራሴ ፈልጌ ነው የመጣሁት እንጂ አሁን በዚህ ኦልሞስት 9 ሰዓት እየሆነ ነው በዚህ በውድቅት ሌሊት በጣም ሽማግሌ ሰው ብርድ እያስደበደብክ ባልልም በምን መልኩ እንደምክስ አላውቅም። አይ አትሊስት ሌላው ሰው ካየውና ከተማረበት ወይም ደግሞ የሆነች ነገር ካገኘበት ምንም አይደለም። እሱ ነው ጎሉ የዚህ ጉዳይ እንትን ጎሉ ኢንፎርሜሽን የሆነ ኤፒሶድ ነው ብዬ አስባለሁ። አዎ ቢቻል እንደውም አንድ መጨረሻ ላይ ያልነገርኩ ነገር ይሄ ሁሉ ፈተና፣ ይሄ ሁሉ ችግር፣ ይሄ ሁሉ አፕ ኤንድ ዳውን የህይወቴ የመጨረሻው እንትን አይደለም። ከተፈታው በኋላ ከዛ በላይ ትልልቅ ፈተናዎች አጋጥሞኛል በህይወቴ። ምን አይነት ማለት እነሱን ኦቨርካም ማድረግ እሱ ራሱ አንድ ሌላ ፖድካስት 2 ፖድካስት ሊሆን ይችላል። ግን አጠር አድርጌ ስነግርህ ትልቁ የምትለው ነው ያ ፐርሰናል። አሁን ለምሳሌ የመጀመሪያ ልጅ ከተወለደች 2 ዓመት ሳይሞላት ሜጀር የሆነ ሰርጀሪ ማድረግ ነበረባት እና እሱ ራሱ አንድ አዘ ፓረንት በጣም የሚያሰጋ፣ አንደኛ ደግሞ የመጀመሪያ መሆኗ፣ ከዛ ደግሞ ሬር አይነት ነገር አለ አይደለ ከ10,000 ሰው አንዴ ምናምን የሚያጋጥም አይነት ነገር ነበርና ይድናሉ የሚል ስጋቱን ነበር ምናምን። እሱ ነበር እንደውም ከሁሉም throughout my life በጣም ትልቁ ፈተና የምልህ። እነዚህን አሁን ቅድም የነገርኩ ነገሮች አልፈውም that's what life is about። ከፈተና መቼም እንትን አትልም። የጤናዋ ሁኔታስ እንዴት ሆነ? ያ ጤናዋ አሁን ሙሉ በሙሉ ጤነኛ ሆናለች። እኔ አሁን ማለት የፈለኩት መልእክት ግን ምንጊዜም አሁን እንደዚህ አይነት አፕ ዳውንም የሆነ ኑሮ ኖረህ ከዛ በኋላም ወጥቼ አልጋ ባልጋ የሆነም ነገር አልነበረም። አሁንም ፈተናዎች ይኖራሉ፣ ይብዛም ይነስም። ምንጊዜም ወጣቶች ወይም ምንጊዜም በህይወት ያለ ሰው ህይወቱ ላይ ፈተና አለበትና እሱን ኦቨርካም የሚያደርግበት መንገድ ነው ዋናው። ማለት ተስፋ ለመቁረጥ there is always ነገ ደግሞ የተሻለ ቀን ነው እና ሁሌም ደግሞ የተሳሳተ መንገድ ላይ ያለ ሰው ለመመለስ አልረፈደም አለ አይደለ። አንዴ ተበላሽቷል ብለህ ዝም ብለህ አንዴ ምንድነው በስብሻለው የበሰበሰ ዝናብ አይፈራም የሚባለው ነገር ቢቻል ባይገባበት ከተገባ በኋላም ግን ለመመለስ ምን ጊዜም ጊዜ አለ። like now is the time፣ አሁን ነው መመለሻ ጊዜውና ምን ጊዜም like ሱስ ላይ ያለ ሰውም ሊሆን ይችላል፣ የተሳሳተ ሌላ አይነት መንገድ ላይ እየሰራም ያለ፣ ኢሌጋል ነገር ላይ እያደረገ ያለ፣ ኢቭን ኢን ላይፍ ራሱ መጥፎ እየተሰራ እንደሆነ ሁሉም ህሊናችን ያውቀዋል፣ ውስጣችን ያውቀዋል ዲፕ ዳውን። እና ለማቆም አሁን ነው ጊዜው፣ ወደ ጥሩ መንገድ ለመሄድም አሁን ነው ጊዜው የሚለውን እንደማስተላለፍ ፈልጌ ነው። ከዛ ከወጣው በኋላ ያለውን ሙሉ ስቶሪን ግን እግዚአብሔር ፈቅዶ ደግሞ ሌላ ቀን ምናልባት ብነግርህ ደስ ይለኛል። እኔም በጣም ደስ ይለኛል። የዚህን ኤፒሶድ ፕሎት ትዊስት እንዴት ታየዋለህ? በጣም የሚገርም ነው ማለት ፋሲኔት አድርጎኛል በጣም። ግን ያው ላይፍ ኢዝ ፉል ኦፍ ፕሎት ትዊስትስ እና ይገርማል ብቻ። እኔም እንደው ፈጣሪ እድሜና ጤና ሰጥቶኝ ምናልባት ወደፊት በመጽሐፍ ጽፌ ላወጣው እችላለሁ። ብቻ ሀፕን ያደረገውን ነገር ዛሬ እንግዳችን ሆነ ስለመጣ በጣም 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 ሲበዛ አመሰግናለሁ። አይ አም ሶ ግሬትፉል። ትውልዱን ከተለያየ አቅጣጫ ፖዚቲቭ መጥፎ ነገሩንም ማየት ይቻላል። በተቻለን አቅም ከሌጋል ቲሜ ጋር ከጠበቆቼ ጋርም ተማክረን ለሚኒማይዝ ለማድረግ ምንችለውን ያክል ሞክረናል። ከዛ ውስጥም ግን መጥፎን ቢቻል ባይታይ እና አስተማሪው ነገር ብቻ ለማግኘት ቢሞከር ላለው ስለተከታተላችሁ በጣም እናመሰግናለን።